ኦፊሻሊ ከ40 እስከ 50 የሚያገኘው ከልጠነኛ ፒሲ4 ከልጠነኛ ጫሲ4 የነበረ ሰነድ ደብደብ ተባለ እሱ ነው የሀገሪቷን ቤስት ብራይተስት ዶክተሮች let's be very clear ይሄ ዶክተር የሚሆኑ ልጆች ከሀገራችን ወጣቶች ውስጥ 0.1% የሚሆኑት ናቸው እኮ አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍጪው ዱቄቱን አምጪው ቤትን ማቋጣ ሀብታሙን ስልጣን ያገኙ ጠንክራ ስራ በተወሰራ በታማኝነት ስራ ቦታ የለውም እሱ የፋራ ነገር ተብሎ የሚታየው ማጥናት መስራት ምናምን የፋራ ነገር ነው የሚታየው በምንም አቆራርጣ ያለፍ ነው አንዱ የብልጽግና አይዲዮሎጂ መመሪያ እሱ ነው ሁለተኛው ስብስቡ ይሄ ከኦፒዲዮ በአዴ ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያልናቸው ስለምናቃቸው ቆቅ የሆነውን ተማሪ ሲያዩት ሃይ ስኩል ጎበስ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትም ይሰማቸዋል there is a complicated issue አለ ያንተ ኢንተሌክቹዋል ምንጩ ዋናው ይሄ ሁለቱ ነው ግን በዛ በቂ አይደለም አሁን ምንድነው ህዝቡ ውስጥ ይሄ አይነት ውይይት ከተነሳ የነሱ ድክመትና አንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ ፈልጉ አይምሮን መንካት ይፈልጋሉ አብይ ተነስቶ ፕሮፌሰሩ እንደዚህ ሌላ አስተዳደረ ኢኮኖሚስት ሆኖ መኪና ያለያዘ ሲል ጭንቅላትን መጥቶ ለውቀት ቦታ ህዝቡ ለውቀት ቦታ እንዳይኖረው ለአስመርባሪዎችና ወሮበሎች ብቻ ስታተስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈልጋል ኦኬ they are the brighter they are the best እነዚህ ነው ትላንትና ካተጋባቸው ሲፎርሽ የነበረ አንድ ቀን ሳያላጠና በፓርቲ መዋቅር እየተንጠለጠለ መጥቶ ያያቸው አርቲኩሌት ያለ ሐኪም አይደለም የሐኪሞችን ሮሮ ማሰማት ግን እንደ ፖለቲከኛም እንደዚህ ጋር ኃላፊነት ስላለብኝ ነው ሌሎችም አንተም ሌሎችም እንደዛ ያደረጋሉ ይሄን ጥያቄ አንስተው አርቲኩሌት ያደረጉት የጤና ባለሙያዎች ናቸው ይዛሬ ወር አካባቢ ገና ይሄ ነገር ሲነሳ ተሰሚነት እንዲያገኝ ለናጎራላቸው ሞክረን ነበር በመሐከል ደግሞ የሆነ ድርድር ንግግር አለ ስለተባለ ያለ አለመረበክና ምናልባት ቀላል ነገር አይደለም እነኚህ ባለሙያዎች ወደ ወላላይ እንደዋየውናል እነኚህ ባለሙያዎች ወደ ስራ ማቆም አድማ ከሄዱ የሚመጣው በመንግስትና በተለያዩ ጉዳዮች ላይ የሚመጣው ጫና ቀላል ነገር አይሆንም ወደዛ እንዳይሆን ምናልባት ተደራድሮ መነጋገር ከቻሉ እስቲ የጥሞና ጊዜ ይሰጣቸው በሚል ረጋር ነው ነበር አሁን ግን ወደ ማስፈራሪያ ለማፈን የተለያየ እርምጃ መውሰድ ሲጀምሩ ነው የማስተጋባት ጀመረው በነገራችን ላይ ይሄ ኦፊሻሊ እየቀረበ ያለ ነው የኢትዮጵያ የጤና ባለሙያዎች ማህበር በህግ ተቋቁሞ ሀገር ውስጥ ያለው በግልጽ እኮ እየመራው ያለና እያስተጋባው ያለው ጉዳይ ነው እኛ እንደ ዜጎች እንደ ፖለቲካ አመራሮች ባለን ተሰሚነት ባለን ሚዲያ ተጽዕኖአቸው ጥያቄያቸውን እንዲጎላ የማድረግ ስራ ነው እየሰራ ያለ ነው let's go back there's something weird አያ ሐፍረተ ቢስ መሆናቸው እነኚህ መንግስት ሰዎች ወደ ትምህርት ቤት እንመለስ ሃይ ስኩል ሐኪም የሆኑት እነማን ናቸው ዛሬ ካቢኔ የሆኑት እንደማን ናቸው ኦኬ ሐኪም የሆኑት እነማን ናቸው ዛሬ ደግሞ ካድሬ ሆነው ጽንፈኛ ምናምን ያሉ ሐኪሞቹ የሚሰሩት እነማን ናቸው ያ ሐኪሞቹ እነማን ናቸው ያኔ ከአጠቃላይ ከ1 እስከ 3 የሚወጡ ልዩ የአይምሮ ተፈጥሮ ተፈጥሮ ያላቸው hard working የሆኑ they were the best the brightest and the most hard working የነበሩ ልጆች ናቸው ማይንድ ዛሬ ወረዳ አስተዳዳሪ ሚኒስተር ዴታ እየተባለ የተደረደረው ግን ማን ነው ከዘጠነኛ ጫቆ ሲፎርፍ የነበረ ማቲክ ላይ ሲና ቢ የደረደረ ሰነፍ ደደብ የነበረ ተማሪ እኮ ነው ይሄ እኮ ነው ዛሬ ሳያፉ ማይንድ እነኛ ሐኪሞች ያን መሰለ አይምሮ ይኖራቸው ለ20 ምናምን አመት ሌት ተቀን አጥንተው ሰርተው ዶክተር ሆነው ወጣው 10,000 ብር በሚያገኙበት
ካድሬ ግን ቅድም ጠይቄ ነበር ጥያቄ ምን ያህል ነው ይሄ የወረዳና የከተማ አስተዳደር ላይ ያሉትን ታዋቸው ስንት ነው የሚያገኙት? ከ15000 እስከ 20000 ኦፊሻል ደሞዝ ያገኛሉ። በድርጎ በጥቅማ ጥቅም በቤት ተብለው ሌላ ከ20 እስከ 30 ያገኛሉ። ከ40 እስከ 50 ያገኛሉ ኦፊሻሊ ጉቦና ሙስናው ሳይጨምር ኦፊሻሊ ከ40 እስከ 50 የሚያገኘው ከልጠነኛ ፒሲ4 ከልጠነኛ ጫሲ4 የነበረ ሰነድ ደብተር ተባለ። እሱ ነው የሀገሪቷን ቤስት ብራይተስት ዶክተሮች let's be very clear ይሄ እንትን ነገር ዶክተር የሚሆኑ ልጆች ከሀገራችን ወጣቶች ውስጥ 0.1% የሚሆኑት ናቸው እኮ ኦኬ they are the brightest they are the best እነዚህ ነው ትላንትና ካተገባቸው ሲፎርሽ የነበረ አንድ ቀን ሳያላጠና በፓርቲ መዋቅር እየተንጠለጠለ መጥቶ እሱ ቪላው ይኖራል ቪኤት ይነዳል አንድ ሐኪም ዛሬ በወር የሚያገኘው አንድ ወረዳ ካድሬ ለምሳ ነው የሚያወጣው እነዚህ ናቸው ዛሬ ተገልብጠው ጽንፈኛ ጸረ ሀገር ያለ ለማጣጣል የሚፈልገው እንደውም ፊት ለፊት ያለውን ሼር ያደረኩት ከደሞዝ ጭማሪና በኋላ በተለይ ይሄ የባለፈው የካረንሲ ዲቫሉዌሽን ከመጣ በኋላ ነው የሚያሳየው ይሄው እንግዲህ እነኚህ እንዳለ በቀይና ከዛ በታች ያሉት ከነበራቸው ደሞዝ ኢቭን ደሞዝ ተጨምሮ እንኳን ከተጨመረ በኋላ ምን ያህል ያሽቆለቆለ እየሄደ መሆኑንም ነው የሚያሳየውና ከዛው ተልኮልኝ ነው ያሳየው ያለውት ምናልባት በኤቪደንስም በደንብም እንዲታይ ነው ቅድም አንድ ነገር አስተዋወስከኝ ምን አይነት ሰዎች ናቸው አሁን ጽንፈኛ አገር አፍራሽ ይያሉ ለማሸማቀቅ የሚሞክሩት የሚሳደቡት እንዳውም ጥሩ ስም ወጥቶለታል በአማርኛ አላቅም ፋርሴቡላ ብለውታል በኦሮምኛ እነኚህ ፋርሴቡላዎች አውሩቶ አደር አድንቆ አደርም አጨብጫቢ ቤዚካሊ ብቻ ፋርሴቡላዎች ናቸው የሚሳደቡት እነኚህ ፋርሴቡላዎች መንገድ ዳር ላይ ሸለቆ ተብቀው በቢላዋን ወጋሃለን ካላስፈረጅከን ሲሉ የነበሩ ሰዎች አይደሉም እንዴ እኛን ደብተር እየቀሙ ሲደበድቡ የነበሩ ሰዎች አይደሉም የውቀት ማጅራት መቼዎች አልነበሩም የውቀት ማጅራት መቲ በላቸው እነኛ ሰዎች እኮ ናቸው ዛሬ ከ6ኛ ክፍል የ6ኛ ክፍል ሽፍታ ሆነው ፊት ለፊት ሆኖ የዶክተሮችን 10 እጥፍ 50 እጥፍ ወይም 2000% 3000% እየበላ ስንል ደግሞ ዲዘርቭ አድርጎ ሰርተው አይደለም ከሀገሪቱ ሀብት በዝብዞ ነው ይሄ የክላስ ትግልም ነው ባይዘው ያው ለዛሬው ዛው ስታንገባ አንድ ነገር ጀዋር ከተላከልን ልንገርን ድሮ ህልም ስንጠየቅ አለ ዶክተር መሆን ኢንጂነር መሆን ኢቭን መምህር መሆን እንል ነበር አለኝ አንዱ በድምጽ የላከልኝ በጽሁፍ የላከልኝ ላይ ዛሬ ላይ ምንድነው ህልም ምንድነው ተብሎ ቢጠየቅ ምን ህልም ይኖረኛል ምክንያቱም አላልምም ምን ጊዜ ኖሮኝ ነው ማልመው የሚል ነው የጻፈልንና እንዴት ነው የምታየው ዛሬ አላልምም ጭራሽ ዶክተር መሆንን ኢንጂነር መሆንን መምህር መሆንን ማለም ተተናል የሚል ነው የሰማነውና ይሄ ምንድነው የሚያስረዳን ከወደፊት ሀገር ግንባታ ጋር ተያይዞ this is very important በተለይ ህዝባችን በደንብ እንዲያዳምጥ ፈልጋለሁ ፈጣሪ ለአንድ ሀገር ምጥቁ አይምሮ ያላቸውን የተወሰኑ ሰዎች ነው የሚሰጠው አስፒሬሽን ለሌላው ማህበረሰብ አስፒሬሽን እንዲሆን ነው የሚሰጠው በአለማችን ላይ ዶክተር የሚሆኑ ሰዎች 0.01% የሚሆኑ ናቸው እኔ በብዙ ሀገር ዞሬያለሁ ሰዎች ዶክተር እንዲሆኑ ልጆቻቸው ዶክተር እንደሚፈልጉ ለገሪ ብቻ አይደለም it's a status symbol it's a symbol of excellence ልጄ ዶክተር ነው ሲባል ሀብታም ነው ማለት ነው ሀብት እኮ በንግድም ይሰራል ሰው አይደል በሌላ ማን ይሰራል ልጄ he's bright he's smart he's a genius ማለት እኮ ነው እነዚህ መንከባከብና የሀገር ገቢ ትልቅ ካልሆነ በተማጣጣኝ ክፍያም አድርጎ ግን ክብር ሲገባቸው ካድሬ እያሰማሩ ለማጣጣል ለማዋረድ መሞከር ውርቀትን የሚያሳየው ኢንፋክት ሊገርመን አይገባም ምክንያቱም አሁን ያለው ካቤ ጀምሮ ያለው ስብስብ ጸረ ምሁር ለውቀት ያላቸው ጥላቻ ምክንያቱም የራሳቸውን ድክመትና ድግብና ሪፍሌክት ስለሚያደርግ ለውቀትና ለአዋቂ ያላቸው ስቴትመንት ግልጽ ህዝባችን ለምን ግን እንደዛ አልካቸው ጀዋር የና ያልከው 3 አመት ሆኖታል አስታውሳለሁ የኔ ያልክበት ራሱ ገለተሙ አቱር ላይ አሜሪካ ሆነ ነው ንግግር የሚያረከው ጽሁፍም ተቀምጧልና ኦሬዲ 3 አመት ማልፎታል ይሄ ነገር ከተናገር
ዲፕሊ አንታ ኢንተሌክቹዋል ነው ያልከው በእንግሊዘኛ ጸረ ምሁር ናቸው ያልክበት ምንድነው? ያኔ ምን ታይቶ ነው? የዛሬ 3 ዓመት ኦልሞስት 4 ዓመት ሊሆነው እንደዛ ካልከውና ምንድነው መገለጫው? አክቹአሊ ቆይቷል። ከዛሬ 6 ዓመት 7 ዓመት አካባቢ ስለ ምሁራኖች አንስቶ የኢኮኖሚክስ ፕሮፌሰር ሆኖ መኪና የለውም የፖለቲካል ሳይንስ ፕሮፌሰር ሆኖ ቀበሌ አስተዳደርም ብሎ አብይ ሲናገር ነው የጀመርኩት። ጊዜ ለምን ጊዜ ወስደን ሌላ ጊዜ እንጫወትበታለን። ግን ሐሳቡ የሚፈልቀው ከሁለት ነገር ነው። አንዱ ይሄ ብልጽግና የሚባለው አመለካከት የትን ፍጪው ዱቄቱን አምጪው ቤትን ማቋጣ ሀብታሙን ስልጣን ያገኙ ጠንክራ ስራ በተስራ በታማኝነት ስራ ቦታ የለውም። እሱ የፋራ ነገር ተብሎ የሚታየው ማጥናት መስራት ምናምን የፋራ ነገር ነው የሚታየው። በምንም አቆራርጣ ያለፍ ነው አንዱ የብልጽግና አይዲዮሎጂ መመሪያ እሱ ነው። ሁለተኛው ስብስቡ ይሄ ከኦፒዲዮ በአዴን ምናምን የተሰበሰበው ምን አይነት ሰዎች እንደሆኑ ቅድም ያልናቸው ስለምናቃቸው ቆቅ የሆነውን ተማሪ ሲያዩት ሃይስኩል ጎበዝ ተማሪ ሲሆን ሲያስታውሱት የራሳቸውን የበታችነትም ይሰማቸዋል። there is a complicated issue አለ። የአንተ ኢንተሌክቹዋል ምንጩ ዋናው ወይ ሁለቱ ነው። ግን በዛ በቂ አይደለም። አሁን ምንድነው ህዝቡ ውስጥ ይሄ አይነት ውይይት ከተነሳ የነሱ ድክመትና አንፌር የሆነው የገቢ ብቻ ሳይሆን የስታተስ አሎኬሽን ለህዝብ ውይይት እንዲቀርብ አይፈልጉም። አይምሮን መምታት ይፈልጋሉ። አብይ ተነስቶ ፕሮፌሰሩ እንደዚህ ቀበሌ አስተዳደር ኢኮኖሚስት ሆኖ መኪና ያለያዘ ሲል ጭንቅላትን መጥቶ ለውቀት ቦታ ህዝቡ ለውቀት ቦታ እንዳይኖረው ለአጭበርባሪዎችና ለወሮበሎች ብቻ ስታተስ እንዲሰጠው ህዝቡ ውስጥ እንዲሰርጽ ይፈልጋል። እንዳልኩ ይሄ ሰፊ ስለሆነ ብዙ ነው። ሌላ ጊዜ ግን ቀጠሮ ያዘና I want to discuss about this historically the history of knowledge. There is history behind where this thing came from. በጣም ወሳኝ ስለሆነ ነው። ከዚህ በፊትም ቀድሜ ስከታተለው ስለነበረ ነው። ከአንደኛው ደግሞ የመጣ አለ ከፋርሴቡላ ምክትል ሊቀመንበር የተላከልን ነገር አለና ካሁን በኋላ ቀጥዬ አንድ ወሮበላም ምንም በለው ፋርሴቡላ ናቸው። ለዛሬ ፋርሴቡላ በሚለው እንሂድ። ከፋርሴቡላ ማህበር የተላከላና አንድ ኮሜንት ምንድነው የሚለው? ምን መከላከያም ህይወቱን እየሰዋ ምንም እኮ አልጠየቀም፣ ዋጋ እየከፈለ ህይወቱን እየሰጠ ምን ጠየቀ? መከላከያ ሳይጠይቅ እናንተ እንዲህ መሆናችሁ ምንድነው? ምን የተለየ ነገር አለ የሚልም ጥያቄ ቀርቧልና መከላከያ በምን መልኩ ነው? አንደኛ ኔቸሩ የሁለቱ ጉዳይ ይገናኛል ወይ? ሁለተኛ ጥያቄው መከላከያ ሲያቀርብ በምን መልኩ ነው ሊያቀርብ የሚችለው? ማቅረብ ሲፈልግ ዛሬ ቀድሞ ሳስተናግድ የነበረው ሁለት አይነት ጥያቄ ነበረ። በአብዛኛው ሲቀርብ የነበረው እንዴ ሐኪም ብቻ እኮ አይደለም መምህሩም፣ ፖሊሱም፣ ኢንጂነሩም፣ የቢሮ ሰራተኛውም በሙሉ የሚደርሰን የምናገኘው ደሞዝና የምናወጣው ወጪ አልተጣጣመም። ሁላችንም መታገል አለብን፣ ለሁላችንም ህዝብ መሆን አለባቸው የሚል ነው። ሁለተኛው ደግሞ አንተ ያልከው አይነት ህይወቱን ለሀገር የሚገብረው መከላከያ ራሱ ጥያቄ ያላነሳም ነው። እውነት ነው። መከላከያ ህይወቱን ለሀገር እየገበረ ነው፣ መስዋዕትነት እያደረገ ነው ያለው። የመከላከያም አስፈላጊ ደሞዝ ጭማሪ ያስፈልገዋል። ግን be careful what you wish for ለብልጽግናዎች የሚለው be careful what you wish for። እነዚህ ምስኪን ዶክተሮች አይምሮአቸውንና ጋውናቸውን ለብሰው ነው እየጠየቁ ያሉት ጥያቄያቸውን። ወታደር ጋር ሲደርስ ግን በምን እንደሚጠይቁት ታውቀዋለህ፣ በምን እንደሚያናግሩት ታውቀዋለህ። አይነጋ መስዋዕት እንደተባለው ነው የማይደርስ መስዋዕቸው ነው። ይሄ መንግስት ድሮ ነው አሁን የአይኤምኤፍን ስትራክቸራል አድጀስትመንት ከወሰደ በኋላ ከህዝቡ ላይ የሚሰበስበው ገንዘብ ዘረፋ ግብር ጨምሯል። በኮሪዶር እያለ በተለያየ መልኩ ግብር እየተሰበሰበ ለካድሬዎቹ እና ለውጭ አበዳሪዎቹ ይሰጣል። በተቃራኒው ደግሞ ጥረው ግረው ለሚሰሩት ደሞዝተኞች ሐኪሞችም ሆኑ መምህራንም ሆኑ ወታደሮች እኮ እየጠየቁ ያሉት የደሞዝ ጭማሪ እኮ አይደለም፣ ማስተካከያ እኮ ነው ቤዚካሊ እያሉ ያሉት። ምክንያቱም አምና ለምሳሌ 10,000 ብር ደሞዝ ቢኖር
$500 ሊሆን ይችላል አሁን ዘንድሮ 250 ነው ወርዶ የለም ዲፕሪሼት አድርጓል ብሩ ማለት ቅድም ያሳየው እሱ በጣም ወርዶ በጣም ዲፕሪሼት አድርጓል የቤት ኪራይ ጨምሯል ትራንስፖርት ጨምሯል ሁሉም ነገር መብራት ጨምሯል የመንግስት ምስሉ መብራት ጨምሯል ውሃ ጨምሯል ሁሉም ነገር ጨምሮ ሳለ ደሞዝን አስተካክሉልን የብርን ዲፕሪሺየሽን ራሱ ማስተማሪ ጨምሩልን ነው የጠየቀ ያለው ይሄንን ለማፈን ያደረጉ የሚያላግጡት ሐኪሞችን አሁን ይሄን የሚያደርጉት ለምሳሌ ከመከላከያ ጋር የሚያመጡ ለምን እንደሆነ ታውቃለህ መከላከያን በእነኚህ ምስኪን ዶክተሮች ላይ ለማግባት ነው ዋናው ጥያቄ የኔ ማስጠንቀቂያ be careful what you wish for እነዚህ ሐኪሞች ነጭ ጋዋን ለብሰው የሚጠይቁት ጥያቄ በክብርና በሚገባቸው ክብር መመለስ ካልተቻለ ወታደሩን ጋር መድረሱ አይቀርም ወታደሩ ጋር ሲደርስ ግን ጥያቄው በወረቀትና በጋውን እንደማውም ሊያውቁ ይገባል ጥሩ እስቲ በየማሉ ደግሞ ከአድማጮች የመጡልንን ሼር ያረኩኝ ያሰማው እንድንሄድ ነው ሰዓታችን እንድንጠቀም እስቲ አሁን ደግሞ አንዱን አሰማሃለሁ መልሼ ደግሞ ወደ ራሴ መመለሳለሁ በመጨረሻ ወደ ስልኩ እንሄዳለን እንደተባባል ነው እስቲ አንዴ ድምጽ የኔን አንድ ጥያቄ ከደረሰን ልጠይቅ እስከዛ እንትሩ እስኪዘጋጅ ድረስ ሁለተኛ ለምን በችርቻሮ ቅድም አንተ ራሱ ጀምረው ነበር ከተሰማ ለምን በችርቻሮ በዚህ አካሄድ አሁን ያስቀው አካሄድ ያዋጣል ወይ እንደ ስትራቴጂ ሁለተኛ በጋራ መልስ ካላገኘ የመመሩም የሁሉም በጋራ መልስ ካላገኘ ከታች ያሉትን አንደኛ የዶክተሮቹ ለብቻ ችግሩም ራሱ ከላይ ያሉት አመራሮች ብዙ ጊዜ መልስ የማያገኙበት ብሎ አንዱ በእንትን መላከል ምን ያለው አንድ ጥቂቶች አምስት የማይሞሉት ከላይ ጥሩ ኑሮ ስለሚኖሩ ከታች ያሉ ዶክተሮች ጥያቄ ሲጠይቁ ምንም አይመልሱም ይሄ ስትራቴጂ ከላይ ካልተጀመረ ያዋጣል ወይ የሚል ነው ሁለተኛ ለምን በችርቻሮ እንሄዳለን በጋራ ለምን አይሆንም የሚል ነው እነሱን ሄድበትና ያኛውን እናመጣለው እስከዛ I think ሁሉም በየፊናው ችግሩን መናገሩ ሁሉም በየፊናው እንደ ግለሰብ እንደ ፕሮፌሽንም እንደ ቡድንም እየረሰበት ያለውን ሮሮ እየረሰበት ያለውን በደል መናገሩ ጥሩ ነው ተጨማምሮ ወንዙን ይሞላዋል ኩሬውን ይሞላዋል ችግር የለውም እሱ እየተደመረ ነው እየመጣ ነው እንደምታየው የሐኪሞቹ ጥያቄ የቀየ ነው ቅድም እንዳልኩ ነባር ቤተር ኦርጋናይዝድ የሆነ ነው ቤተር ኢንቲቲ ያላቸው ባለፉት 7 አመታት ሰው መረዳት ያለበት ከዛ በፊትም ጀምሮ በተለይ ደግሞ ባለፉት አመታት ከፍተኛ ሆነ የማደራጀት ስራ ሲሰሩ ነበር የጤና ባለሙያዎች ዝም ብሎ አሁን ሰዎች እንደሚያዩት ስፖራዲክ የሆነ 3-4 ሐኪሞች አንድ ሆስፒታል ላይ የሚያደርጉት አይደለም they have been organizing for a while ይሄ ደግሞ actually a sign of the maturing of activism ኢትዮጵያ ውስጥ ዱሮ እንደምናረጋው ሁሉም ጅምላ ብቻ ሳይሆን በየሴክተሩ ሰው መብቱን እንደ ግለሰብም እንደ ቡድንም መብቱን ለማስከበር እየተደራጀ መሆኑ ለዲሞክራሲ የሚደረገው ለምርቶች የሚደረገው ትግል ማቹር እያደረገ እየበሰለ ስር እየሰደደ ለመሆኑ ማሳያ ነው ኦፍ ኮርስ ቀደም ብሎ የመጣው ይሄ ነው ግን እንደምታየው መመራሮች በስፋት እያደራጁ ነው እየተንቀሳቀሱ ነው ሌላውም የማህበረሰቡ አካል እየመጣ ነው ባይሸወል ዶሚኖ ኢፌክት አለው እንዲህ አይነት ነገር የህዝባዊ ትግል በተለይ የመብት ትግል ሲነሳ ሁሌም አነስ ካለ ተወሰኑ ግለሰቦች ወይም ከተወሰኑ የማህበረሰብ ክፍሎች የሚነሳው እየሰፋ ነው የሚሄደው ያንን መስፋትንና መቀጠሉ የሚወስነው የመንግስት አቋም የመንግስት እርምጃ ነው አሁን ያለነው ለማፈን መጀመሪያ ኢግኖር ነው ለማድረግ የፈለጉት አይተን እንደሆነ ላለፉት አንድ ወር ተኩል ይሄ ጥያቄ ሲቀርብ ኢግኖር ለማድረግ እውቅና ላለመስጠት ሲሞክሩ ነበር ቀኑ የተቃረበ ሄደ ቁጥር ደግሞ አዎ ጥያቄውን ሰምተናል ጥናት እያደረግን ነው በጊዜ ይመለሳል የሚል ነገር እያነሱ ነው ያሉት
ዛሬ ደግሞ እንደምታዩ ዛሬና ትላንት ዋና ብለው የሚያስባቸው ወይም ደግሞ በተቋማቸውን በግልጽ በሶሻል ሚዲያ ያሳወቁ ሐኪሞችን የማሰር የማዋከብ የማስፈራራት ስራ እየሰሩ ነው። this will backfire ምክንያቱም ህዝብን እንደ ሳር ተወሰድከው እንደ ሰንበሌጥ ተወሰድከው የህዝብ ሮሮ ማለት ሰንበሌጡ ዳርቋል ማለት ነው። አንድ ትንሽዬ የሰንበሌጥ ማሳ ትንሽዬ ካለች ያንን የሐኪሞች ሰፈርን ማለት እዛ አካባቢ ላይ ትንሽ እሳት መቀጣጠል ሲጀምር ያን እሳት አመታዋለሁ ብለህ ታካረከው ተፈናግሮ ዋናው የተለያዩ ፕሮፌሽን ያለበት ሰንበሌጥ ውስጥ ነው የሚገባው እና I can see it coming ምክንያቱም አልተማሩም ከዚህ በፊትም ከነበሩት አልተማሩም actually በብዙ መልኩ አሁን ያሉት አመራሮች ለሙስና ያላቸው ፍጥነት that like በዝቆ አንዳንዴ ነኝ ፓርሲቡላ የምትላቸው ሰዎች የሚጽፉት እኮ ውሸታቸው እኮ አይደለም። የኢትዮጵያ ህዝብ ያለበትን ችግር የኑሮ ውድነት እኮ they really don't understand ምክንያቱም የወረዳ አስተዳዳሪ ለመሆን እኮ ዛሬ የሆነ በተለይ ትንሽ የሚበላበት ቦታ አውራ ጎዳና ላይ ዋና ጎዳና ላይ ያለ ወረዳ አስተዳዳሪ ወይ ከተማ አስተዳዳሪ እዛና ተፈሬና ምናምን ለመሆን እኮ 1 ሚሊዮን ብር ጉቦት ከፍለን ወደ ላይ 1 ሚሊዮን ከነጋዴ ወይ ከዘመድ ትበደርና ጉቦት ከፍላለህ። ከዛ በኋላ ያቺን 1 ሚሊዮን ባንድ ወር ሰርተህ ተመልሳለህ። ዶክተር ከለም ያገኘዋትን 10,000 ብር አንተ ለምሳ ነው የምትከፍላት። You are not a victim of the cost of living because you are not living with the people. ህዝቡ የሚኖርበት ሮሮ አይረዱትም because እነሱን አፌክት ያደርጋቸው አየህ። ለዚህ ነው በጣም አቅልለውት የሚያዩት። ይህ ደግሞ ካታስትሮፊክ ሚስቴክ ሊያሰራቸው ነው እየሄደ ያለው። ኮሜንት ከሚያደርጉት በነገራችን ላይ ይሄ ከታች ያሉት ካድሬዎች ብቻ አይደሉም ይሄን ፖስት የሚያደርጉት። መጀመሪያ በብልጽግና ማከላይ ብልጽግና አንድ 10-15 ልጆች ሰዎች ያሉበት አብይ ጨምሮ ያሉበት ተዋይቶ አቅጣጫ ያስቀምጣል። ከዛ በኋላ believe it or not እነዚህ እኔ ፖስት ማድረገው ላይ የሚጻፉ ኮሜንቶች ከላይ የሚመጡ ናቸው። ይሄን ቡክ ቱር ሲጀምር የተናገርኩት ነገር አለ። ስለነኚህ ሰዎች የሚያስፈራኝ ማዋከታቸው ብቻ ሳይሆን ውሸታቸው ማመናቸው ነው። እና አሁንም እነዚህን ሐኪሞች ለማፈር የሚሄዱ ከሆነ ወደሚቀጥለው የማህበረሰብ ክፍል መስፋፋቱ የሚቀር አይመስለኝም። በጣም ጥሩ። ከዛው ጋር ተያይዞ አንድ ጥያቄ ልጠይቅ ጆዋር። ከዚህ በፊት ባደረከው ቃለ ምልልስ ሁኔታው ገና አልበሰለም ብለህ ነበር። ከዚህ በላይ እስከመቼ ከመብሰልም አልፎ ይው አሯል አይደለ ወይ የሚል ጥያቄ ተጠይቃለህ። ተገቢ ይሆን አሁን ካነሳው ጋር ፊሊት ከሚን ከምትለው ጋር አልበሰለም ወይ? አሁን እየበሰለ ነው ግን ጥንቃቄ ያስፈልጋል። ምክንያቱም ወልቂጤ ብልሽ ነው እና እየተጠነቀቅ መሄድ አለብን። ሌላው ቢመስል እኛ አረርን እያሉ ነው አንዳንዶች። እየበሰለ ያለውም ውሃውን ትንሽ ያርከፈከም ማረጋጋት ትንሽ ቶሎ ያልበሰለውም ቶሎ እንዲበስል ማድረግ አስፈላጊ ነው ተመጣጥኖ እንዲሄድ። ስለዚህ አሁን እየበሰለ ነው። ለማብሰል ግን አብዛኛው አስፈላጊው ማገዶ እየሰጠ ያለው ማለት ነው ታውቃለህ ብልጽግና ራሱ። አሁን ቅድም መጀመሪያ ያነሳው ጥያቄ የጽንፈኞች ተቃዋሚዎች ምናምኖች የፖለቲካ መጠቀሚያ ያደረጉት ይላሉ። ጎሉ ፍለፊት በሁለት እጁ ኳሷን እያንቦጫረቀ መጣስ እናስገባበት ማልቀስ ይሆናል እንዴ? you know look at this how dumb they are ምን ማለት ነው? ስማ ያኪሞቹ ያነሱት የጤና ባለሙያዎቹ ያነሱት ጥያቄ is very simple ከመንግስትና ከሀገር አቅም በላይ አይደለም። ደብል ቢያደርጉ አሁን ሐኪሞቹ የሚጠይቁትን ደሞዝ ደብል ቢያደርጉ ከአገሪቷ በጀት ውስጥ 1% 1.1% ብቻ ነው የሚጨምረው። ያንን ግን ይሄንን በየቦታው የሚገነቡትን በለጭልጭ ማንም ማይናናበትን መዝናኛ ካስቱ ብቻ በግማሽ ቢቀንሱት አሁን ምን ሞገስ
በ10 ቢሊዮን ዶላር ቤተ መንግስት እየሰሩ 10 ቢሊዮን ዶላር ማለት 1 ትሪሊየን ብር በላይ 1.5 ትሪሊየን ብር 1.5 ትሪሊየን ብር ከዛው ሰው ግማሹን ቢሰጡት የሙላው ሐኪም አስደስተው ማረጋጋት ይችላሉ ለራሳቸው ንቃት እኮ ነው ንቃት ሁሌ ያዛ ከወያኔ ጋር ምን ጀምሮ አይደል ብለው ነገር አለ መንግስታትን ለውድቀት የሚያደርሰው የሁለት ነገር መገጣጣም ነው ignorance and arrogance ስልጣን ደግሞ ይሄን ያመጣል አለማወቅ ignorance አለማወቅ ነው መሰለኝ አለማወቅና እንጃ ነው ድንቁርና እንለዋለን በአማርኛው አዎ ምን ያደርጋል ስልጣን ምቾትን ስለሚፈጥርልህ የኢንፎርሜሽን ሉፑን ስለሚያጠብብህ የህዝቡን ልብ ትርታ የህዝቡን ሐሳብ የህዝቡን ሂደት ልትሰማው አትችልም ስለዚህ ምን ይፈጥራል ድንቁርናን ኢግኖራንስን ይፈጥርብሃል ያ ብቻ አይደለም ስልጣን ስላለ ሁሉንም መደቆስ የሚችል ስለሚመስል ጥጋብ በተለይ ደግሞ እንደዚህ ጋጠወጥ የሆነ ሙስና የተንሰራፋበት ስርዓቱ ደግሞ ምን ይመጣል መሰለህ ልብ ይሰባል ልብ ስድ ይሆናል ልብ ስድ በስድ ይሞላል አይምሮን በስድ ይሞላል ይሄ ኢግኖራንስ ፕላስ አሮጋንስ ካታስትሮፊክ ነው ሂስቶሪካሊ የደፈታይ መንግስታት የሚወጡት የሁለቱ ግጥምጥሞች ሲመጣ በዛ ላይ ደግሞ የማይሞ ስብስብና ትምህርት ቤቶች ከልተኛ ጥላናቸው ያለፍናቸው ሰዎች ስብስብ ሲሆን አደጋው መገመት ይችላል እስቲ እንግዲህ ደግሞ ከአድማጭ ደረሰ እንትን ከደረሰ ከሆነልን እናጫውትና በዛው እንቀጥላለን እስቲ የሚሰማ ከሆነ አይ ሞገስ እንደምን ሰላም ነው ቴንኪው ድምጽ ስለሆንክ እናመሰግናለን በተደጋጋሚ ከጎናችን ቆማ አይተናል ቴንኪው ብለናል እንደምታውቀው እንግዲህ ኢትዮጵያ ውስጥ ኑሮ በጣም ተወዷል ለምሳሌ ቢያንስ 25 አመት በትምህርት ላይ ቆይቻለሁ በእነዚህ 25 አመታት ቤተሰቤን እየረዳው አልነበረም ከዛሬ ነገ ይሻላል በማለት ረጅም ጉዞ ተጉዣለሁ ነገር ግን አሁን ስፔሻሊስት ሐኪም በሆንም ደሞዜ 12000 ብር ገደማ ነው በ12000 ብር አይደለም ሌላ ሰው ቤተሰብህን ለመርዳት ለራስህ መኖር ከባድ የሆነበት ሰዓት ነው እንግዲህ በትርፍ ሰዓት የምትከፈለን ክፍያ ማለች እሷ ክፍያ ደግሞ በትንሹ 6 ወር 7 ወር እነሱ ጋር ትቆያለች ስትመጣ ዳት ከፍላለ ያው ታጥቦጭካ ነው ነገሩ እዛው መርገጥ ነውና ኢትዮጵያ ውስጥ መማር ጥቅሙ ራሱ እንደሆነ አይገባም ሞገስ ለማንኛውም ይሄ ስትራይክ መቀጠል አለበት መንግስት ከሰማን ቢሰማን መልካም ነው ካልሆነ ግን ህብረተሰቡ ይጎዳል ሀገራችንም ወደፊት ትውልድም በዚሁ መልኩ እየከሰረ ነው የሚሄደውና ማንን አይቶ ይማራል ትውልዱስ አሳሳቢ ነገር ነው ያለው ያው ስራ ማቆም አማራጭ የሌለው ነገር ነው ስራ እናቆማለን የመጣውን ነገር ለመቀበል ዝግጁ ነኝ እኔ በበኩሌ አንድ ልጨምርል ጃሪ ተሰምቷል አይደል ይሄኛው አዎ ሰምቻለሁ እሺ ልጨምርና የተወሰኑትን አንድ ላይ አድርጌ እንታረቅ ተነስታክ ያረጋ ነው መሰለኝ እስቲ ሌታቸው ታሪካቱ ጆዋር መሐመድ ጋር በሚደረገው ቃለ ምልልስ ላይ እንዲመለስልን የምፈልጋቸው ሁለት ጥያቄዎች አሉ አንደኛው ጥያቄ ከሰሞኑ የተጀመረው የሕክምና ባለሙያዎች ንቅናቄ ላይ መንግስት ይህን ጥያቄ የመመለስ ምን ያክል አቅም አለው አቅም ማለት ለጤና ባለሙያዎች የደሞዝ ማሻሻያ እነሱ የሚጠይቁትን ነገር የማድረግ አቅም ካለው ነባራዊ ሁኔታ ሁለተኛው ደግሞ ካለው የኢኮኖሚ የመክፈል መንግስት የመክፈል አቅም ጋር ሁለተኛው ጥያቄ ከወጣቶች አፈና ጋር በተያያዘ ቅሪያው የዛሬ ስላልሆነ ሶስተኛው ላካት
ታሪክ አቶ ጀዋር መሐመድ ጋር በሚደረገው ቃለ ምልልስ ላይ እንዲመለስልን የምፈልጋቸው ሁለት ጥያቄዎች አሉ። ሶሪ ዛሬ እዚህ መጡ መሰለኝ ጀዋር እስቲ ሰላም እንዴት ናችሁ? ይሰማ የሐሳብ ገበታ ቤተሰቦች ጥያቄ የጤና ባለሙያዎችና የመምህራንን በተመለከተ ከጀዋር ጋር ለሚደረገው ቃለ ምልልስ ጥያቄ ለማቅረብ ነበረ። ግን በአስተያየት ደረጃ ከዚህ በፊት የዩኒቨርሲቲ መምህራን ብዙ አይነት እንቅስቃሴ እናደርግ ነበር። እኔም በግሌ የዩኒቨርሲቲ መምህር ስለነበርኩኝ እናም በዩኒቨርሲቲ መምህራን ማህበር ውስጥም ኃላፊ ሆኜ አገልግያለሁና በተለያዩ ጊዜያቶች ጥያቄን እናነሳ ነበረ። የደሞዝና የተለያዩ ጥቅማ ጥቅሞች እንዲከበሩ የመምህሩ ህይወት በጣም አስቸጋሪ ሁኔታ ውስጥ እየገባ እንደሆነ ይታወቃል። ለዚህም በተደራጅተን ጥያቄዎችን ስናቀርብ ነበር። መንግስት ግን ይሄንን ጥያቄ በየትኛውም አይነት ደረጃ ሊመልስ አልቻለም። እንዲያውም ጥያቄን በሰላማዊ መንገድ የምናቀርብበትን መንገድ ሁላ እስከማደናቀፍና መምህራን እስኪታሰሩ ድረስ የተደረገበት ሁኔታ አለ። የመምህራን ማህበር ኃላፊዎች የሆንን የታሰርንበት አጋጣሚ አለ። እንዲህ አይነት እንቅስቃሴዎችን ይሄ ከመምህራን ጋር ተያይዞ ነው የጠየቀው። ይሄን አድሬስ እናርግና ወደ ቀጥታ እንሄዳለን። ሌሎቹም በኋላ ጨምርላለሁ። ሶስቱ ላይ አስተያየት እሺ አይ ቲንክ መጀመሪያ የተናገረው ሐኪም ልብ የሚነካ ኢትዮጵያ ውስጥ የመማር ትርጉሙ ምንድነው የሚለው ጥያቄ አንዱ እኔ አንገብግቦኝ በዚህ ጉዳይ ላይ እንድሳተፍ ያደረገኝ አሁን ባሉት ሐኪሞች ላይ የሚኖረው ተጽዕኖ ብቻ ሳይሆን በሚቀጥለው ትውልድ ላይ የሚኖረው ኔጌቲቭ ተጽዕኖ ነው። ባለው አይ ቲንክ ዛሬ አመት አካባቢ ኢትዮጵያ ሄጄ አንድ ዘመዴ መጣች። ልጅ አላት ስማርት ወር ስቱደንት አስራ ክፍል አቋርጦ ንግድ ገባ እና እንዳሳምነው ወደ ትምህርት ቤት እንዲመለስ እንዳሳምነው መታ ተማጸነችኝና ጠራሁት። አጠሪቸው ለምን ትምህርት ያቋረጥከው? አንተ በጣም ጎበዝ ልጅ እኮ ነህ። ጎበዝ ልጅ ነህ፣ ለምን ትምህርት ያቋረጥከው አልኩት። ለምን ነው የምማረው እኮ የተሻለ ኑሮ ለመኖር ነው። እና ከሌስም ጠርቶ ማቃቸው ነው ነገር እንደከላይ ወርቆ ሐኪም ተምረው ዶክተር ሆነዋል፣ ተምረው ኢንጂነር ሆነዋል። ሌላ ስለዘሮ ይዛው ስፈር ልጅ ነው ማቆን ጠርቶ እሱ ደግሞ ታውቀዋል ነበር ያለ በትምህርት ቤት እየዘለለ ሲፎርሽ ነበር ተነተማሪ እሱ ዛሬ የናጠጠ ሀብታም ሆኗል፣ ቤተሰቡን ይረዳል፣ ጥሩ ነው። እነኛ ቆቆሙ ጎበዝ ተማሪዎች ግን ሲታመሙ ራሱ እሱን ነው እርዳታ የሚጠይቁት። ማይንዱ ያ ሀብታም የሆነው ልጅ ነግዶ አይደለም። ያው መጀመሪያ አንተ ነው የሆነ ከተማ ከንቲባ ሆነ፣ ከዛ ተቃቀለ ወጣ፣ አሁን ሀብታም ሆኗል ማለት ነው። እሱም አስኮርቢንግ ነው ሲያስቸግራቸው የነበሩ ሰዎች ሐኪሞች ኢንጂነሮች ሆነው ሲታመሙ እንኳን ሊሸፍን ስለማይችል ወጪያቸው ገቢያቸው ይሄን ሰው ነው የሚለምኑት። እና ይሄ ትንሽ ልጅ ይሄንን ኦብዘርቭ ያደርጋል። ቻሌንጅ ያደረገኝ ራሽናል ወደ አናግረኝ አለ። እኔ ከዳቤተሰብ ነው የወጣሁት። ለኔም እንዲያልፍልኝ ለቤተሰብም እንዲያልፍልኝ ነው ፈልገው። ስም አይደለም ታይትል እኔ ዶክተር መባል ምን ዋጋ አለው ለኔ? እንደከኔ ቤት ማቆራረጬ ጨለማ ያዝኑ። ከዛ ለእናቴ ለቤተሰቦቼ ለራሴም ተርፋለሁ የሚል አብዛኛው ወጣት እኮ ዛሬ በትምህርት ላይ ተስፋ ቆርጦ ወይ በዚህ መንግስታዊ ስርቆት መንገድ ላይ እየተሰማራ ነው ያለው፣ አለበለዚያ ደግሞ ባህራን እያቋረጠ ኦሽን እያቋረጠ የአሳራት ሊሆን ያለው እና this has ramification። እኔ ህዝባችን እንዲረዳ ፈልገው አሁን ያሉት ሐኪሞች ላይ አይደለም መሆን ያለበት።
A society that does not respect, honor, and cherish excellence is doomed to fail. በዓለም ላይ የተሳካላቸው ሀገሮችና ያልተሳካላቸው ሀገሮችን ተነጻጽር የተሳካላቸው ሀገሮች ትምህርትን ትጋትን ታማኝነትን hard work excellence in your profession in your academic life የተከተሉ ናቸው ቻይኖች አሁን ቻይናና ኤዥያ በአጠቃላይ ዓለም ያስደመሙት እኮ አንዱ ሜሪቶክራሲ ሴንትራል ተላረጉ ነው ቻይና እኮ የፖለቲካል ፓርቲው አባል ለመሆን ከታጀምሮ ባለ ትምህርት ቶፕ መሆን ብቻ አይደለም ከዛ በኋላ ፈተና ወስደህ ነው ፖለቲካዊ ፈተና አይደለም የምትወስደው በዛ ፕሮፌሽን ፈተና ወስደህ እና የኤክሰለንስን ቸሪሽ የማያደርግ መንግስትና ህዝብ ካለ it's doomed እንደኔ እነዚህ ሐኪሞች ሀገሪቷን እንዲያድኑ ህዝባችንን ከይሄ ስርዓት ወደ መጥፎ መንገድ እየወሰደ ያለውን እንዲያድኑ የተላኩ ናቸው ብዬ ነው ማስበው ሌላው ጥያቄ መንግስት የመመለስ አቅም አለው ወይ yes የመመለስ አቅም አለው እንዴት አንደኛ ኢኮኖሚውን የጎዳ ሁለት ነገር ነው ባለፈው 7 ዓመት አንዱ ጦርነት ነው ሁለተኛው ምርታማ ባልሆነው የኢኮኖሚ ዘርፍ ላይ ያገርን ገንዘብ ማባከን ነው ሶ መንግስት የሐኪሞችንም ሆኖ የሌላውን ሰራተኛ ደሞዝ ለማስተካከል ማድረግ ያለበት ገንዘብን በማይረባ ፓርክ ላይ በሙዚየም ላይ በቤተ መንግስት ላይ ማባከን ማቆም አለበት ያንን ገንዘብ ወደ የሰራተኛውን ገቢ ለማስተካከል ከዛ ደግሞ ወደ ምርታማው ኢንዱስትሪ ማድረግ ትልቁ አገሪቷን እየጎዳ ያለው የመንግስትን አቅም ያመናመነው ጦርነቱ ባለፉት 7 ዓመታት ሁሉ ክልሎችን ጨምር ከ40 ቢሊዮን ዶላር በላይ ከ40 ቢሊዮን ዶላር በላይ ከስረናል ሱ ዲስትራክሽን ኦፖርቹኒቲ ኮስት ውስጥ ተወስዶ ፕሮባብሊ 100 ቢሊዮን ሊሆን ይችላል ስለዚህ ይሄንን ዲስትራክቲቭ የሆነ ጦርነት በማቆም ለጦርነት እየወጣ ያለው ወጪ ለሀገር ግንባታ የዜጎችን ኑሮ ለማሻሻል ማዋል መቻል አለበት መንግስት አቅም አለው አዎ መንግስት ሪሶርስ አለው አዎ ይሄንን ሪሶርስ ለማይረቡ ፕሮጀክቶችና ለጦርነት ማዋሉን አቁሞ የዜጎችን ህይወት ለማሻሻል ማዋል ላይ ከመረጠ በቂ ሪሶርስ አለው ከመምራን ጋር ተያይዞ ያለው የመምራን ጥያቄማ ከዚህ ባሰ አንዱ መምራኖች ወደ ኋላ ያዘው መምራን ማህበር የሚባለው የመምራን ማህበር ሰዎች they need to wake up and smell the wind of change አባሎቻቸው መምህራኑን ተክተው ባሉበት ይሄን መምህራን አድራይተው ጥያቄውን ተቋማዊ በሆነ መልኩ ካቀረቡ ለማህበራቸውን ክብር ያስገኛሉ በማህበሩም በመንግስትም በህዝብም በመንግስትና በመምህራን መካከልም ድልድይ ሆነው ሊያገለግሉ ይችላሉ ሎሌ ሆነው ፈርተው ወይ ደግሞ ተገስተው ዝም የሚሉ ከሆነ መምህራን በእነሱ ላይ ተራምዶ እነሱ ወደ ጎን ትቶ ጥያቄውን ኢንፎርማል በሆነ መደበኛ በሆነ መልኩ እያደራጀ እየተንቀሳቀሰ ስለሆነ የሚረሱበትና የታሪክ አተላ የሚሆኑበት እድል ሰፊ ነው ይሄ ነው የሚታየው በጣም ጥሩ እስቲ አንድ የመጨረሻ ሼር ላድርግና ከዛ ወደ ቀጥታ ደግሞ ትንሽ እንቀበላለን ይሄኛው ደግሞ ስለቀጣዩ እርምጃቸውም የሚያሳይ ነገርም ስላለ እሱን አስደምጣለሁ ጀዋር ይሄ ደግሞ እንደውም በግሩፕ ነው ስማቸውንም ገልጸው ይላኩልን እስቲ ስሙ ሰላም ተነስተልኝ ሞገስ ሰላም ተነስተልኝ የዚህ ዩቲዩብ ቻናል ተከታታዮች ብርሃኑ ጸጋዬ ሲሳይና ለይኩን የምንባል የጤና ባለሙያዎች ነን ይሄንን ሜሴጅ ለመላክ ይፈልግነው በቀረበው ጥያቄ መሰረት ችግሩ ምንድነው ለሚለው ችግሩ የደሞዝ የጥቅማ ጥቅም የተገቢ ዲዩቲ ፍሪ የዲቲ የሚባለው ወይ ደግሞ የጤና ባለሙያዎች የትርፍ ሰዓት ክፍያን በተመለከተ እንዲሁም ደግሞ
ተገቢውን ክብር በዚህ ሀገር የማግኘት ጥያቄ የያዘ ነው። ስለዚህ ችግሩ በአጠቃላይ ሲጠቃለል ይሄንን ይመስላል። ከዚህ ጋር በተያያዘ እንዴት ይመለሳል ብላችሁ ታስባላችሁ የሚል ሀሳብም ቀርቧል። እኛ እንግዲህ እነዚህ ነገሮች ላይ ተገቢውን ማስተካከያ በማድረግ ነው። እስካሁን ያለን እኛ ጥያቄ ምንድነው? እነዚህ ነገሮች ችግር ናቸው። ተገቢ የትርፍ ሰዓት ክፍያ የለም፣ ተገቢ ደሞዝ የለም፣ ተገቢ የጥቅማ ጥቅም ሁኔታ የለም፣ እንዲሁም ጤና ባለሙያው ተገቢው ክብር አልተሰጠውም ብለን እናምናለን። እነዚህ ነገሮች ላይ ማስተካከያ በማድረግ ይሄ ችግር ይፈታል ብለን ነው የምናምነው። ኤንድ ሌላው ጥያቄ በማን የሚላለ ሰው በማን ለሚለው በመንግስት ነው የምንለው። ለዚህም ነው ቀጥታ ለመንግስት አካላት ጥያቄዎቻችን እያቀረብን ያለ ነው። መንግስት ይህንን ነገር ኮንሲደር አድርጎ ይፈታዋል ብለን ነው የምናምነው። ሌላው ጥያቄ ይሄ ካልሆነስ ካልተመለሰ የሚል ሀሳብም ቀርቧል። ይሄ ካልሆነና ካልተመለሰ ተደጋጋሚ ልንገልጽ እንደሞከር ነው ጤና ሚኒስቴር ይሄንን አሳይመንት ወስዶ መፈጸም ካልቻለ የትኛውንም የጤና ባለሙያውን ጥቅም ሊያስከብር የሚችል ህጋዊ አማራጮችን ጭምር ከዴሞንስትሬሽን ከእንደ ኮርትም ላይ ምናምን ብቻ ባሉት አማራጮች ሁሉ እንደ ሙያ ማህበር እና እንደ አንድ ባለሙያም ጭምር ይሄንን ነገር ፋይት ለማድረግ ነው በጋራ እየተንቀሳቀስን ያለነው። ስለዚህ አሁን ያለንበት ደረጃ ይሄንን ነው የሚመስለው። ይሄንን ነው የሚሉት እንግዲህ ጀዋር ብዙ ነገሮችን ሰብሰብ የሚያደርግ አስተያየት ስለሆነ ነው ያጋራው። ከዚህ ጋር አያይዘ ስትረስ እንድታረግ የምፈልገው አንደኛው ቅድም ስትናገር ያስታወስከኝ ነገር የጤና ባለሙያዎች ጥያቄ የችግሩ ምንጭ ነው ወይስ ምልክት ነው የሚለው ነገር መመለስ ስላለበት ነው። ነክተውን ያለፈው ሲምፕተም ነው ወይስ የችግሩ ምንጭ ነው? ሲጀመር የጤና ባለሙያዎች የጠየቁት ጥያቄ ራሱ ችግር ነው ወይ ምልክቶች አይደሉም ወይ የሚለው መመለስ አለበት። ስትረስ እንድታረገው ነው። ሌላኛው ደግሞ ከዚህ ጋር ተያይዞ ሁኔታ ወዴት ያመራል የሚለውንም በርግጥ በዚህኛው ኦዲዮም የተወሰነ ነገር ነካክቷል ከነሱ አንፃር። ግን በአጠቃላይ ይሄ ሁኔታ አሁን ካልተያዘ መንግስትም እየሰጠው ያለው መልስና ዘመቻ ወደ ሊያመራ ይችላል የሚለው ነገርም ፈንተካ አድርገው ወደ ቀጥታ ስልክ ሄደን በዛ እንዘጋለን። ጥያቄውን በደንብ ነው አርቲኩሌት ያደረጉት። የደሞዝ ጭማሪ፣ የጥቅማ ጥቅምና የክብር እነዚህ ቱብራ ጥያቄዎች አይደሉም። በራሳቸው ላይ ሐኪሞቹ የሚጠይቁት ሁሉም የሀገሪቷ ዜጎች የኢኮኖሚክ ሃርድሺፕ ውስጥ ቢኖሩ ላይጠይቁ ይችላሉ። ሐኪሞቹ የሚያነሱት እኮ ቅድም እንዳልኩ 9ኛ ጨጥሏቸው የጠፋ ካድሬ ደሞዝ ከነሱ በላይ ያገኛል። ኦፊሻሊ ደሞዝ ከነሱ በላይ ያገኛል። ቼክ አድርገዋለሁ ዛሬ ከ15000 እስከ 23000 ነው የሚያገኙት ደሞዝ የወረዳ ላይ ያሉት ነው። ኦፊሻሊ ጥቅማ ጥቅም ሙስና ሳይጨምር ጥቅማ ጥቅም የድርጎ የቤት የምናምን አበል ተብሎ ሌላ 25000 ያገኛል። ጎኑ እኮ ነው ያለው ሰው ማለት እኮ እስቲ እናንተ ደግሞ ወረዳ ከተማ ሄደን ማምን እንደሚያገኝ እኮ እናውቃለን። እንደ ዋን ትልቅ ከተማ አዳማ አዲስ አበባ ምናምን ሌላ ነገር ነው ላታወቅ ይችላል። እኛ ያደግንባት የዶሮ ግንባር የምታገል ከተማ ውስጥ ማምን እንደነበረ በትምህርት ቤት ማምን እንደነበረ እንተዋወቃለን። አሁን ደግሞ ማምን አይነት ኑሮ እንደሚኖር እንተዋወቃለን። ይተዋወቃል ይሄ ሰው ማለት ነው። የክብር የሚሉት ምንድነው? የመንግስት ባለስልጣን ከላይ እስከ ታች ትላንት በርትተው ሲያጠኑ የነበሩ ልዩ አእምሮአዊ ተሰጥኦ ያላቸው ሰዎች የማዋረድ፣ የማሳነስ፣ የመናቅ ከነሱ የተሻለ ኑሮ መኖር ብቻ ሳይሆን ከነሱ ጥረው ሳይጥሩ ሳይግሩ የሀገር ንብረት እየዘረፉ የማይገባቸው ኑሮ መኖር አልፎ የማጣጣል፣ የማዋረድ፣ የመሳደብ፣ የማሰር፣ የመደብደብ ሂደት ክብር አልተሰጠንም ነው። ባዛወይ እነዚህ ኢንተሌክቹዋሊ ስማርት የሆኑ ሰዎች ብዙም ለገቢ ኢንትረስት የላቸውም። ቤዚክ ዩኒቨርሲቲ ፕሮፌሰሮቻችን ዌስተርን ላይ ምን አይነት ኑሮ እንደሚኖሩ እናውቃለን። they don't care but they require respect። መከበር ይፈልጋሉ። ከማህበረሰብም ከመንግስትም ከሀገርም ክብርን ይፈልጋሉና
የማያስፈልግ ጥያቄ ይሄ ነው። ምንም የሚያስፈልገው ወደፊት በሚለው ኮኦርዲኔሽን ስራ ያስፈልጋቸዋል። ዛሬ ጠዋትም ጽፌዋለሁ። ፍጹም ሰላማዊ ሆነው መቀጠል አለባቸው። ጥያቄያቸውን እንደያዙ ከዛ ሳይወጡ መቀጠል መቻል አለባቸው። ዲሲፕሊን ዩኒቲያቸውን መጠበቅ መቻል አለባቸው። አገዛዙ የተለያዩ ኤጀንቶችን በመጠቀም ሊከፋፍሏቸው ሊያዳክሟቸው ጥያቄያቸውን ለማሳት የሚያደርጉ ስራዎችን ሊሰሩ ይችላሉ። እነዚህም መቋቋም መቻል አለባቸው። ይሄንን በደንብ ስለተጋጁበት የሚያውቁ ይመስለኛል። ከሌላው ፕሮፌሽን ጋር ከመምህራን ጋር ከህግ ባለሙያዎች ጋር ከሌሎችም ጋር የጎንዮሽ ትብብር የጎንዮሽ ኮኦርዲኔሽን ማድረግ መቻል አለባቸው። በሶሊዳሪቲ ብቻ ሳይሆን ጥያቄያቸውን ተመሳሳይ ከሆነ ጥያቄያቸውን ተመጋጋቢ በሆነ መልኩ እያቀረቡ መሄድ መቻል አለባቸው። እኛም ደግሞ የሚዲያ ሽፋን እንዲሁም ደግሞ በከምናቀው የምክር አገልግሎት መለገሳችንን እንቀጥላለን። እሺ እንግዲህ ወደ ቀጥታ ስልክ ደግሞ የተወሰነ እንቀበላለን። ቀድሞ ደረሱና አድሬስ አድርገናል። እኔም ለመወያያ የሚሆኑትን የተወሰኑ ጥያቄ ብቻ ነው የጠየቁት። እንደባለፈው እንዳይሆን ነው አድማጮች እድል እንዲያገኙ ዛሬ በጊዜ እኔን የገታሁት። ስለዚህ አሁን መደወል ትችላላችሁ። ቅድም ስትረብሹን የነበራችሁ ሰዎች አሁን መድረኩ የእናንተ ነው። በርግጥ ቅድምም ሰከንድ ሃፍ ላይ ቀድሞ የደረሱትን ጥያቄ ነው አድሬስ እናደርግ የቆየ ነው። ዞሮ ዞሮ የእናንተው ነው። ስለዚህ እንቀበላለን። እሺ አንድ ሰው ደውሏል። ሰላም ዘውዱ እንደምን አለ? ማነው ሞገስ ሰላም ብያለሁ። እንግዳችንን ጀዋርንም ሰላም እላለሁ። ጀዋር ወንድሜ በጣም አደንቃለሁ። አንተ ችሎታ አለህ፣ ጉልበቱ አለህ። ነገር ግን አሁን ወደ ኢትዮጵያዊነት ትግል መመለስህ በጣም ደስ ብሎኛል። ምክንያቱም ያንተ አይነት ካፓሲቲ ያለው ሰው የኢትዮጵያን ውስጥ ያለውን እንዲህ አይነቱን የተመሰቃቀለ ፖለቲካ ማስተካከል የሚቻልበት ሁኔታ ነው ያለው። አሁን ዛሬ እንዳየነው እነዚህ ዶክተሮች የአንድ ብሔር ዶክተሮች አይደሉም፣ ኢትዮጵያውያኖች ናቸው። ከዚህም በትምህርት በሙያቸው ህዝብን የሚያገለግሉ ናቸው። ስለዚህ እንደዚህ አይነት በደሎች በየጊዜው ስለሚመጡ የእንዳንተ አይነቱ ሰው ደግሞ አክቲቪቲ ከኢትዮጵያውያኖች ጋር አንድ ላይ ሆነን የምናደርገው ለውጥ ልናመጣ ስለምንችል በተቻለ መጠን እስቲ ሌሎች ሚዲያዎች አሉ፣ ኢትዮጵያውያን ሚዲያዎች፣ እነሱም ላይ እየቀረብክ ቻሌንጅ እየተደራረክ እየተነጋገርክ ትግሉን ብታጧጡፈውና በተለይ በአሁኑ ሰዓት እንግዲህ በመሳሪያ የሚታገሉ ወንድሞች አሉን ከግራም ከቀኝም። ነገር ግን ይሄንን የህዝባዊ እንቢተኝነትን በመምራትም ሆነ በማስተካከል የድርሻን መወጣት የምትችል ይመስለኛልና ጉልበትህን ለዚህ የኢትዮጵያዊነት ለውጥ ተጠቀምበት ለማለት ፈልጌ ነው። ቴንኪዩ። እሺ እናመሰግናለን። እሺ ሌላ ሰብሰብ ብናደርግና አጠር አድርጉ ጥያቄ ስትጠይቁ። ሰላም ጤና ይስጥልን። ሄሎ ሰላም እንዴት ነው? ይሰማል። አጠር አድርገው ጥያቄዎትን ያቅርቡ። ዲሳቶ እንደ ሀገር እኩል እንዲከፈል። እሺ ሌላ ሰው እንቀበላለን። ሰላም ጤና ይስጥልን። እሺ ቀጥሉ። ከተባለው ጥያቄ መንግስት አሁን ለምሳሌ በደቡብ ክልል በደቡብ ኢትዮጵያ በሲዳማ በተለያዩ ክፍሎች እነዚህ የደሞዝ ጥያቄዎች በተደጋጋሚ ተነስተዋል በዚህ ባለፉት 2-3 ዓመታትና የዶክተሮችን ብቻ ለይቶ ቢያነሳ መልስ ቢሰጥ ወይ ደግሞ የመወያየት መድረክ ምናምን ቢያቀርብላቸው ፓንዶራ ቦክስን እንደከፈተ አድርጎ ቢሰጋ መስጋቱ አይቀርም። ምክንያቱም የነኝን ከመለሰ ቀጥሎ አስተማሪዎች ይቀጥላል ምናምን የሚል እንደዚህ አይነት የተቃውሞ እንትኖችን እንዳይነሱበት ምንድነው ማድረግ ያለበት? እንዴት ነው ሁሉንም ሲቪል ሰርቫንቶቹን አኮሞዴት አድርጎ መመለስ የሚችለው መንግስት አሁን ባለው ችግር ካለው ችግር አንፃር ማለት ነው? እሺ እናመሰግናለን። እሺ አምስት ጥያቄ ተቀብለን ነው እንትን የምንለው። እሺ ወደሚቀጥለው እንሄዳለን። ሰላም ጤና ይስጥልን። ሰላም ነው፣ እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ አስተያየት በቀጥታ አጣራ ጥያቄ ነው እንደ ስጋትም ስለማየው ነው። ይሄን ነገር አሁን አቶ ጀዋር ደረጃ መታየቱ የጤና ባለሙያዎችን ጥያቄ ፖለቲካዊ አንድምታ ሰጥተው ጤና ባለሙያዎችን በታርጌትነት
የማያዝ የማዋከብ ሌላ አጀንዳ because already እየደረሰንም ስለሆነ በኮመንቶች በምኖች እንደዛ አይነት ነገር ይታያል በመንግስት አንፃርና በጣም ስላሰጋኝ ነውና ጀዋሬ እሺ በጣም እናመሰግናለን ወደ አራተኛ ሰው እንሄዳለን ሄሎ ሰላም ደህና አብረ ጃዋር ሞገስ እንዴት ናችሁ ሰላም ነው እግዚአብሔር ይመስገን ከኋላ ያለውን የኛን ድምጽ ዝጋ የኛን ድምጽ ዩቲዩብን ዝጋና በቀጥታ አውራ ዘጋውት ሞገስ እሺ በጣም ወቅታዊ ነው ትክክለኛ ነው የተነሳው ጉዳይ ቀጥታ ግን ጃዋር እንግዲህ ችግር የለውም አንተ የማንበብ ካለፈው ከኢትዮጵያ ታሪክ ሞደርን ከምንለው ቢያንስ ከአለፉት 150 ዓመታት ወዲህ ካለው ታሪክ መማርና አሁን እነዚህ ማህበራት ያነሱ ያሉትን ጥያቄዎች ኔጌቲቭ ከዚህ ማለት ኔጌቲቭ የነበሩ የታሪክ ተሞክሯችን እንዳይደገሙ ለማድረግ መከመር ያለባቸው ነገሮች እንዳሉ መቼም አንተ አይጠፋምና ስለዚህ አሁን ይሄድና እንግዲህ የጤና ባለሙያዎቹ ጥያቄዎች ይሄዳሉ ያው እንደምናቀው ስርዓቱ ደረቅ ነው ላይመልሰው ይችላል ከዛ የመምህራኑ ይቀጥላል ከአማራም አካባቢ ህግ ባለሙያዎች ያነሱ ያሉ ጥያቄዎች አለ ይመጣና ነገ ደግሞ የመስመር መኮንኖች የመለዮ ለባሽ የሚል ጥያቄ ሲመጣ እንዴት ነው ያ ነገር ስትሪት የሚደረገው የዛሬ 50 ዓመት ተነስቶ የነበረው ያኔ አብዮቱን ያጨናገፈው ነገር እንዳይደገምስ ምን አይነት ዝግጅት ማድረግ ያስፈልጋል ግን ደግሞ መገፋት የለበትም ምክንያቱም ወታደር ውስጥም ያለው ደግሞ ጥያቄ በትክክልም መመለስ አለበት ምክንያቱም ከላይ ያሉ ጀነራሎች ኦሬዲ ስርዓቱ ሰርቫንቶች ናቸው ስለዚህ ከነሱ በታች ግን ያሉ ደግሞ በትክክል በመላ ኢትዮጵያ ሊከታተል የሚችለው ጥያቄዎች እነሱም እንደ አንድ ባለድርሻ ደግሞ መካተት አለባቸው ስለዚህ ሊመጣ የሚችለውን መጥፎ ስጋት ትሪት በሚያደርግ መልኩ እንዴት የመለዮ ለባሽ ጥያቄ ኢንተርቴል ሊደረግ ይችላል አረቀም እንዳስበው ማለት ነው በጣም ትንሽ እሺ የመጨረሻ አንድ ሰው እናድርግና እዚህኛው ዙር ሰላም ጤና ይስጥልኝ እሺ የመጨረሻ አንድ ሰው እናድርግ አይዘጉ እየዘጋችሁ ስትደውሉ ከኋላ ያለው ሰላም ጤና ይስጥልኝ በቃ የማዘጉ ሰዎችን አንተም እንኳን በኋላ እየዘጋችሁ ደውሉ እሺ ማንን በል ሰላም ጤና ይስጥልኝ ከኋላ ያለውን የኛን ድምጽ ይዝጉና ጥያቄዎቱ ወይስ አስተያየቶትን ያቀርቡ ባጭሩ እሺ 90 ሰከንድ አሉት አንድ ደቂቃ ተኩል አለና እኔ ለጃዋርም በጣም አደንቀዋለሁ በጠይቅ የምፈልገው እንደዚህ አይነት ትናንሽ ጥያቄዎች ማለትም ዶክተሮች የመምህራን ቀጣይ ደግሞ ሌሎችም ሊኖሩ ይችላሉ እንደዚህ አይነት ጥያቄዎች መሰረታዊ ችግሩ ሊፈቱ ይችላሉ ወይ ለምንድነው እንደ ሀገር ትልቅ ንቅናቄ ተፈጥሮ just ያለው ለመቀየር ላይ በትኩረት የማይሰራው አመሰግናለሁ እሺ በጣም ጥሩ ምናልባት ቀደም ያልሰሙ ካሉ ጃዋር በአፋን ኦሮሞም በሌላም መጠየቅ ይችላሉና እሱም ማስታወስ እንፈልጋለን ስለዚህ በኦሮሚኛም በአፋን ኦሮሞም በሌላም በእንግሊዘኛም ካልቻላችሁ መጠየቅ ትችላላችሁ አንድ ሰው ሊጨምር ጃዋር ሄሎ ሰላም ጤና ይስጥልኝ ሄሎ ከኋላ ያለውን ድምጽ ይስጉና በአጭሩ ጥያቄዎቱ ወይስ አስተያየቱን ያቀርቡ ሄሎ ረመከራ እሺ ወደ ሌላ እንሄዳለን ሄሎ ሄሎ እሺ የኛን ድምጽ ይስጉና ተቃለ ምልልሱን በቀጥታ አስተያየት ወይ ጥያቄ ያቀርቡ እሺ ቀጥሉ ይሰማል ባጭሩ በአንድ ደቂቃ የኔ ጥያቄ እኔ እንደውለው ከሸመደ ስለሆነ ያው አንዳንድ ነገሮች ቢያንስ መንግስት መፍትሄ እየሰጠበት ስላልሆነ ጃዋር በዚህ ላይ ምንድነው አማራጭ ያለው ለማረሰብ ነገር እሱ ላይ አስተያየትና ቢያንስ ሀሳብ ቢሰጥበት ይላል ቢያንስ አሁን ሰው መውጣትና መግባት ያጣበት ስለሆነ እሱን ምንድነው መፍትሄው የሚለው
የኔ ጥያቄ። እሺ እናመሰግናለን። ምናልባት ይሄንኑ አድሬስ አድርገን ቶሎ ቶሎ ለሁለተኛ ዙር ብንሄድ ይሻላል መሰለኝ ጀዋር። እሺ እናርግ ነው። I think መጀመሪያ I have to be so proud of ይሰማል ወይ ጋር ሊሆን ይችላል። እሺ ቀጥል። ይሰማል? እሺ ተናገር ጀዋር። I think በመጀመሪያ ደረጃ እኔ ያን ነገር ማለት ፈለኩት የዜጎቻችን ንቃተ ህሊና ብስለትና ዲሲፕሊን የሚገርም ነው። ብዙ ጊዜ እንደዚህ አይነት ላይቭ ሾው ሲደረግ ስድብ ነው የሚበዛው፣ ንትርክ ነው የሚበዛው። የኛ ዜጎች በተለይ አይ ቲንክ ባለፉት አመታት ውጥንቅጡ ጦርነቱ የታሳዳኒ ሃምብሊንግ ኢፌክት በህዝባችን ላይ እና ጠያቂዎቹ በሙሉ የሚያነሱ ጥያቄ ጭብጡ አንኳር ያለው በዲሲፕሊን በስነ ምግባር የታነጸ በመሆኑ I'm so proud and I'm very happy to do this every week because it's just incredible. የሲቪክ ሶሳይቲው ሲቪክ ማህበረሰባችን ዜጎቻችን በጣም የተጠናከሩ መሆኑን ነው የሚያሳየው። ለዲሞክራሲም ተስፋ የሚሰጥ ሂደት ነው እያየን ያለው። ምክንያቱም ብዙ ጊዜ እኛ ሀገር አምባገነኖች ኢትዮጵያ ህዝብ ለዲሞክራሲ ሬዲ አይደለም ይላሉ። ኢትዮጵያ ህዝብ ለዲሞክራሲ ሬዲ ነው። ለዚህ ደግሞ ምልክቱ ላይቭ ገብተህ ነፃ ስልክ ሰጥተው ሰው በዚህ አይነት ዲሲፕሊን ሲሳተፍ ማየት በቂ ነው ማለት ነው። ወጥያቄ ሲገባ አንድ በጣም ጥሩ ነጥብ አንስቷል አንዱ ጠያቂ። አሁን ዛሬ ጀምሮ ሰሞኑን እያየን ያለው የጤና ባለሙያዎች ትግል ለየት የሚያደርገው ፕሮባብሊ ስርዓቱን የሚያስደነግጠው truly multi-ethnic multinational ሁሉን አቀፍ መሆኑ ነው። ከሰሜን ውቆ እስከ ሶማሌ እስከ አፋር እስከ ደቡብ እስከ ዌስት በኦሮሚያ በተለያዩ ዞኖች ሐኪሞች ዞን ብሔር ክልል ወይ ሳይገድባቸው ተመሳሳይ ጥያቄ እያነሱ ነው ያሉት። probably for long time ለመጀመሪያ ጊዜ we are witnessing a birth of a truly multinational truly national unified movement for rights. ይሄን በማየቴ I'm really happy. ሰውን እየዘረፉ እየገደሉ ለመኖር የሚፈልጉ አምባገነኖች ካልሆነ በስተቀር የኛ ሀገር ዜጋ በዚህ ሊደሰት ይገባል። በተለይ ደግሞ ውጥንቅጥ የሆነ የእርስ በርስ ጦርነቱ ባለንበት የባሰ መከፋፈልና መባላት ከሚጠበቅበት ጊዜ ላይ የሀገራችን ሐኪሞች ከሁሉም ክልል ከሁሉም ሰፈር ከደጋ ከቆላ ሴት ወንዱ ሳይገድባቸው በተመሳሳይ ድምጽ truly ትግራይ ክልል ያለበት ሁኔታ ታውቃለህ። ከዛም የወጡትን ጥያቄዎች ዛሬ እንባይ ነው የቀረበው። I felt something given what we went through ባለፈው አመታት ያክልልና ህዝብ ያለን የሄደበት ሁኔታ ስታይ ሶሊዳሪቲውና አንድ ላይ መነሳቱ ስታይ truly we are at the eve of something beautiful, something powerful, something big. እና ይሄንን ማጠናከር ያስፈልጋል። ይሄ ለሀገር መልሶ ግንባታ በህዝባችንና በሀገራችን ላይ የመጣውን ቁስል ለማጠገግ ለማዳን ህዝባዊ ትብብርን ህዝባዊ ኒው ሶሻል ኮንትራክት ለምንለው ጥሩ መሰረት ስለሆነ አይ ቲንክ መጠናከር አለበት። እኔም በተቻለኝ መጠን ባለኝ ዕውቀት ባለኝ ተሰሪነት በዚህ ላይ ኮንትሪቢዩት ለማድረግ ዝግጁ ነኝ። you can count on me። የጥያቄው የመንግስት የሐኪሞች ጥያቄ መንግስት ከመለሰ ፓንዶራ ቦክስ መክፈቱ ሊሆን ይችላል ወይ? not necessarily ፓንዶራ ቦክሱን የሚከፍተው ጨቁ ሐኪሞቹን ወይ ደግሞ ሌላውን ፕሮፌሽን ጨቁናለሁ አፍናለሁ ብሎ ከሄደ it will open the floodgate, that's for sure። ነገር ግን የህዝብ እኮ በጣም ምክንያታዊ እኮ ነው። እነኛ ሐኪሞች እነኚህ ጤና ባለሙያዎች ያቀረቡ ያሉት ጥያቄ በጣም ምክንያታዊ ነው። they are open for negotiation, they are open for discussion. Again, ልድገመው ቅድም ያልኩት we are not talking about hooligans, we are talking about the best brightest of this country. ለዚህ ሀገር ለዚህ ህዝብ ከማንም የበለጠ የሚያስቡ ልጆች ናቸው፣ የሚያስቡ ሰዎች ናቸው። እነዚህ ከወጣት ሐኪሞች እስከ
ሲኒየር ስፔሻሊስቶቹ አሪዝነብል የሆነ ጥያቄ ያቀርባሉ ብዬ አላስብም። ምክንያታዊ የሆነ ኦፈር ከመጣ ይቀበላሉ። ቅድም ሶስት ጥያቄ የደሞዝ ጭማሪ፣ የጥቅማ ጥቅም ጉዳይ እና ትልቁ ጥያቄያቸው የክብር ጉዳይ ነው። አክብሮ የሚያናግራቸው ሲሪየስ ሆኖ ቀርቦ ይሄ ነው በተጨባጭ የመንግስት አመራሮች በተጨባጭ ልናደርግ የምንችለው ይሄ ነው፣ የሀገራችን ቋት ይሆንና በቁና ውስጥ ያለው ንብረት ይሄውና አሁን የምንችለው ይሄ ነው ካለ እነዚህ ሐኪሞች በጣም ሪዝነብል ሰዎች ናቸው። እንዴት አይነት ሰዎች መሰለ እያወራን ያለ ነው? አሜሪካ፣ አውስትራሊያ፣ ካናዳ ተምረው ሀገራቸው የተመለሱ ሰዎችን ነው እያወራን ያለ ነው መኖር እየቻሉ እና በዛው እንዳውም ድምጻቸውን ይሰምስ ትንሽ እንስማቸው። የሚሰማ ከሆነ ምን አይነት ጥያቄ እየጠየቁ ምን አይነት ሰዎች ጥያቄ ፕላስ እንደ መኖሪያ ለራሱ መኖሪያ ምናምን ለመምራን ምናምን ነገር ይሰጣል። እኛ ግን የለንም እና መንግስት ይሄንን አይቶ አንድ ስትራክቸራችን እንዲያስተካክልን ፕላስ ደግሞ ማለት የሚገባን ጥቅሞች ምናምን ነገር እንዲያስተካክልን ልክ እንደ ኢትዮጵያ ወንድሞቻችን ያሉት ከነሱ ጋር አንድ ሰልፍ ለማውጣት ማለት እንደዛ ነው የወጣ ነው። ልክ እንደነሱ እንዳሉት ደግሞ ማለት እስከ እሁድ ነው ያለችው 7 ቀን ቀርቶናል። ከዛ በኋላ ደግሞ ስራ ለማቆም አድማ ለማድረግም ፈቃደኛ ሆነናል ሁላችንና ለዛ ነው እቺን ቅድም አንተ የምትለውን ስለሚያደርግልን ነው። ልክ እንደሌላው ኢትዮጵያ ወንድሞቻችን የኛም ችግር ተመሳሳይ ነው፣ የተለየ ነገር አልጠየቅንም፣ የክብርና የመኖር ጉዳይ ነው የሚል ነው። ይሄ ከትግራይ ስላልክ ዛሬ በትግራይ የተደረገ ውሎ ነው ባይዘወይ እና እሱን ትንሽ እንድሰማ ስለፈለኩ ነው። ቀጥል። My brother, what is more reasonable than this? ከዚህ የበለጠ ምክንያታዊነት ከዚህ የበለጠ ለዘብተኝነት አለ እንዴ? ቤዚክ ዲሰንሲ ነው እየጠየቁ ያሉት፣ መከበርን ነው እየጠየቁ ያሉት። የቅንጦት ኑሮ እንኑር ከሌላው ሌላ ከዚህ ጋር ተራይ ሰው አንድ የሚያንሱ ጥያቄ አለ። በጾም ሳገኝ የነበረው አንዱ የጤና ባለሙያዎቹ ኮምፕሌንት የችግሩ ምንጭ ሆኖ የሚታያቸው ምንድነው? የጤናው ሴክተር እንዲመራ የሚሾሙት የጤና ባለሙያዎች ሳይሆኑ ካድሬዎች ናቸው። ስለጤና ሴክተር እውቀት የሌላቸው ከጤና ሴክተር ጋር ተያያዥ ልምድም ሆነ እውቀት የሌላቸው ተአማኝነታቸው ለጤና ባለሙያውና ለጤና ተጠቃሚ ማህበረሰብ ሳይሆን ለፖለቲካል ፓርቲ የሆነ ግለሰቦች ናቸው በየቦታው ይሾሙ ያሉት። ይሄንን ማስተካከል ያስፈልጋል። እነዚህ ሐኪሞች they are more than reasonable። ሌላ ታያጆ የተነሳ ጥያቄ አለ። የኔ ሌሎች ሰዎቻችን ኢንቮልቭመንት ኢፌክት አለው። ኢፌክት ይኖረዋል። ይሄ ሊካድ አይደለም። የፖለቲካ ኢንቮልቭመንት ለፖለቲካ መጠቀሚያ እያሉ የኛ መሳተፍ ደግሞ ጥቅምም አለው። ጫና ይፈጥራል። ያለንን ተሰሚነት ያለንን የሚዲያ ተደራሽነት በመጠቀም ጫና ይፈጥራል። ካድሬዎቹና ገዢዎቹ ስለተንጫጩ ብቻ የወንድሞቻችንና የእህቶቻችንን ላይ የደረሰ ያለውን በደልና ሮሮ ካለማሰማት አንመለስም። ጣልቆ የትም የሚጠለፍ ጥያቄ የለም። ጥያቄያቸው ግልጽ ነው። ጥያቄያቸውን ቅድም እንዳልኩ እኔንም ሆነ አንተም ከአጀንዳ ማስወጣት ከፈለጉ ከገበያ ውጪ ማድረግ ከፈለጉ በጣም ቀላል ነው። የጤና ባለሙያዎቹን ጥያቄ ከመለሱ አለቀ። እኛ የጤና ባለሙያዎች አይደለም፣ ይቀጥሉበታል ማለት ነው እነሱ በስራው። ስለዚህ እኛም በምንሰራው በተቃቂ ነው የምንሰራው። ግን ዛሬ ጤና ባለሙያዎች ያነሱ ጥያቄ ነገ ወታደሮች ያነሱ ጥያቄውን የምንቀጥልበት ይሆናል። ሌላ ሰው ካነሳ የምንጠቀም ምክንያቱም it is our job as a political leader, as a politician, it is my job። እንደዚህ ጋር ደግሞ ኃላፊነት አለኝ ማለት ነው። ሌላው የተነሳው ጥያቄው ሄዶ መለየው ባሽ ጋር ተደረሰ። በነገራችን ላይ እኔ አብዮተኛ አይደለሁም፣ የሪፎርም አቀንቃኝ ነኝ። ብዙ የሚያስተቸኝ እሱ ነው። ለዛ ነው ብዙ ነገር ጥንቃቄ የማደርገው። ዛሬ እና ትላንት የሐኪሞች ጉዳይ መለጠፍ ስንጀምር ብዙ ወታደሮች ከጦር ሜዳ የሚልኳቸው ፎቶ የሚበሉትን ምግብ ስታይ የሚከፈላቸው ቤተሰቦቻቸው የማያገኙበት ያ ብቻ አይደለም። በትግራይ ጦርነት ከዛ ወዲህ በኦሮሚያና በአማራ የሚካሄደው ጦርነት እኮ የሞተው ወታደር ቤተሰቡ እኮ መርዶ አልደረሰውም እስካሁን። በወሬ ብቻ የሚሰማው አንዳኛ ምን አለች መሰለኝ ብዙ ጊዜውን መጣጣፋው ልጆቻቸው ወይ ባሎቻቸው ጦር ሜዳ የሞቱ ቤተሰቦችን ጉዳይ በማየት ነው። ትልቁ ስራ ደግሞ ምንድነው? መሞት አለመሞቱ ማረጋገጥ እና የወታደሮቹማ ከዚህ ይከፋል። የነሱን ስሞታ
ነገሩ ከልክ በላይ እንዳይገነፍል ያዝ ያደረገው እንጂ ቀላል አይደለም ጥንቃቄ ይሄን ያለ ነው ነገር ገብቶ የሚመጣው አሁን ኳሷ በመንግስት እጅ ነች መንግስት እነዚህ የተነሱ ያሉ ሞደሬት ጥያቄዎችን በአፋጣኝ ባልባቡ መልስ ከሰጠ ሌሎቹንም ጊዜ ሊያገኝ ይችላል አፍናለው ረቃለው ብሎ የሚሄድ ከሆነ ግን ወደ ጥያቄው ወደ ሰጋው ጉዳይ መሄድ አይቀርም ለውጥ እንዳይሰረቅ ደጋግመን አይተናል እሱ ላይ ብዙ ዝግጅት ያስፈልጋል እየተሰራም ያለው ወደ ሌላ ቶፒክ ስለሚወጣ ሌላ ጊዜ እሱን በስፋት ምን ዋይበት ይሆናል ግን እሱም ይሰራበታል ወደፊት ትንሽ ጥያቄዎች መንግስት ትንሽ ጥያቄዎች የጥያቄ ትንሽ የለም ወዳጅ በደል ያለበት ሮሮ ያለበት ጥያቄ የሚያነሳው ጥያቄ በሙሉ ትንሽ አይደለም የእያንዳንዱ ዜጋ በደል አቋምና ፍላጎት ተደምሮ ነው ሀገራዊ ፍላጎት ሀገራዊ ጥያቄ የሚሆነው ስለዚህ አይደለም የሐኪሞቻችንን በቤት ብራይተስ ቅድም ያልኳቸውን የሶሳይቲው ክሬም የሆኑትን ተውና በተለያየ ደረጃ ላይ ያሉት ማህበረሰቦች ጥያቄ ማቅረብ ጥያቄ ማሳነስ አይደለም የጥያቄ ሀገራዊ ጥያቄ የዜጎች ጥያቄ ድምር ውጤት መሆኑን መረዳት ያስፈልጋል መንግስት መልስ ካሰጠ ወዴት ይሄዳል እሱን በሂደት የምናየው ይመስለኛል አይ ቲንክ በተደጋጋሚ ጠቆም ማድረግ ሞክረናል ወደዛ የሚሄዱ አይቀርም ግን እንግዲህ ሌላውን ከጋሩ ፈረሱ እንዳናስቀድም ጠንቀቅ መሄድ ያስፈልጋል በጣም ጥሩ ሁለተኛ ዙር አሁንም አንድ 5-6 ሰው ተቀበለን በዛ ነው የምናበቃው ከቻላችሁ እንዳልነው ቅድም ራንደምሊ ነው ስልክ የምናነሳው ለዛ ነውና በመፈልጉ ቋንቋ መጠየቅ ትችላላችሁ ቀድሞ የመጣውንም ሰዎች ሪከርድ አድርገው እንደላኩልን ነው ምንም ሪዳክት ሳናደርግ ያስተማነውና አሁን ሁለተኛ ዙር ክፍት ነው በአፋን ኦሮሞም በአማርኛም ካልቻላችሁ በእንግሊዝኛ መጠየቅ ትችላላችሁ ሄሎ ጤና ይስጥልን ሀሳብ አስተያየት ለመስጠት ነበር እሺ 90 ሰከንድ አሉት ይቀጥሉ እሺ አመሰግናለሁ እሺ ጃዋርም መድረኩ ላይ ስለመጣ ያው በጣም ደስ ብሎኛል ሐሳቤ ምንድነው የጤና ባለሙያዎች ጥያቄ ያው ደሞዝ ብቻም ሳይሆን የተለያዩ ጓደኞቼን እንዳወራዋቸው ከክብርም ባለፈ የምቹ የሥራ ሁኔታ ነው ብዙ የጤና ባለሙያዎች ምቹ የሥራ ቦታ ያላቸው በስራቸው የሚያስፈልጉ የተለያዩ ግብአቶች ይሁን ከሚመለከቱ አካል እየቀረበላቸው አይደለም በአጠቃላይ ግን ከገንዘብና ከአጠቃላይ ከኑሮ አንፃር ሲታይ ኢትዮጵያ ውስጥ ያለው ችግር ከታክሲ ሹፌሮች አንስቶ ዳይሬክትሊ ስራቸውን እንዳይሰሩ የህብረተሰቡ ክፍሎች በልማት በተለያየ ሰበብ እየተደረገ የሚደረግባቸው ጫና የሐኪሞች ላይ ያለው ችግር እንዳለ ቢሆንም ኦልሞስት በፐብሊክ ሰርቫንቱ ላይ በግል ስራ ላይ የተሰማሩ ነጋዴዎች ላይ በታክሲ ስራ በተሰማሩ ሰራተኞች ላይ ኢቭን በዳኞች ላይ በስፋት የሚታይ ስለሆነ እኔ ህዝቡ ይሄን አጋጣሚ ተጠቅሞ ሰፊ የሆነ የህዝባዊ እንቅስቃሴ ማድረግ ይጠበቅበታል የሚል ሐሳብ ለመስጠት ነው የጀዋርንም ሐሳብ ከዳኞች ከህግ ከሐኪሞች ብቻ ጋር ሳይሆን የተቀናጀ እንቅስቃሴ ያስፈልጋል በሚል ነው ሰለኝ ሙያዎች ሁኔታ አንፃር እንዴት ታያለ ለማለት እሺ እናመሰግናለን ሰው እንደዚህ አጠራ አድርጉ ሌሎቻችሁም በቀጥታ ወደ ሁለተኛው እንሄዳለን ሰላም ጤና ይስጥልን እንዲ ሳትዘጉ የምትደውሉ ሰዎች አናነሳም ሰላም ጤና ይስጥልን ሰላም ጤና ይስጥልን ማለት እሺ ባጭሩ ጥያቄ አስተያየቶትን ያቀርቡ እሺ ሞከች ይባላልኛ የዚህ ስለሰጣችሁ በጣም እናመሰግናለን በዚህ ደረጃ ሁኔታውን በመረዳታችሁ ስፔሻሊ ጃዋር በጣም ገርሞኛል ለምን ከ2016 አንስቶ ያለውን ነገር በደንብ አድርጎ ነው የገለጸውና አይኑን በ2016 ላይ የኔ ራሴን ፖስት ሼር አድርጎ ነበርና ለጉዳዩ ቅርብ እንደሆነ ሰው እንደ ፐብሊክ ፊገር ኦዲየንሱም እንዲያውቀው ነው ለምን ጥያቄውን ፖለቲካዊ የማድረግ እንደዚህ ስላለ ለጉዳዩ ቅርብ ከመሆኑ አንፃር እንደሆነ ኦዲየንሱም በደንብ እንዲረዳው ፈልጋለሁ ስፔሻሊ እሱ ኦፒኒየን ካለው ሌሎችም እንደዚህ ዩዥሊ ከዚህ በፊት በአንድ ጎራ ላይ የሚታወቁ ሰዎችን እኛ እንዴት ልንጠቀማቸው እንችላለን የኛ ኦፒኒየን እንዲያጋሩ እንዴት ሙቭመንቱን ሳይጎዳ እንዴት ሊጠቅሙ ይችላሉ የሚለው ነገር ይመልስልኝ ይላለውና አንድ ከ2018 ጀምሮ የቀጠለ ነገር ነውና ፌስቡክ ለምሳሌ
ትምህርት በመደጋገፍ 20 በላይ በሚሆኑ ሀገሮች ላይ አሁን ተበትነው እየተማሩ ያሉ ሐኪሞች አሉና እኔ አሁን 2 የአውሮፓ ማስተርስ ይዤ ዛሬ በመለስ ተራራቂ ይገኛል እና በዛ ሁኔታ ላይ ያሉ በጣም ብዙ ጓደኞቻችን አሉ። ህዝቡም እንዲሰማ የምፈልገው የሌክቸር ጥያቄ አይደለም ነገሩን እንዲህ የማድረግ ነገር አለና ጓደኞች አሁን ጥቁር አንበሳ እየሰሩ ሬዚደንት ድሮፕ አውት ሬቱን ሞገስ ማጣራት ይችላል እና ብዙ ሰው ሰርቫይቭ ማድረግ ይችላል እና የሌክቸር እንዳልሆነ ሁሉም ሰዎችን ድሮ የነበሩ ማለት ዲፍረንት ጀነሬሽን ነው ፊዚሻኖች ያለ ነው ስፔሻሊ 2013 በኋላ የመጣው እና ያን እያዩ ጥያቄዎቹን እንዳይሏቸው ሰርቫይቫል ጥያቄ ነው። እሺ እሱ ማለት ፈልጋለሁ። በጣም አመሰግናለሁ። እሺ እኛም እናመሰግናለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እሺ ይቀጥሉ። ጥያቄ አስተያየት አጠር አድርገው። እሺ ጀዋር ዛሬ ስለቀረብ በጣም አመሰግናለሁ። ለጀዋር የሚጠይቀው ጥያቄ የሐኪሞች ጉዳይ አንድ አጀንዳ ሊሆን ይችላል፣ ግን እንደ ፖለቲከኛ በሲቪል ሰርቪስ ውስጥ የምታየው ስትራክቸራሊ እና የፖሊሲ ግድፈት ምንድነው ብለህ ታስባለህ? ይሄ መጀመሪያው ጥያቄ ነው። ሁለተኛው ፖዚሽንን ባውቅ ደስ ይለኛል። ፖዚሽንን መቃወም ችግሮችን ማሳየት ነው ወይስ አማራጭ ፖሊሲ በማሳየት የተሻለ ነገር መፍጠር ነው የምታስበው? ምንድነው ፖዚሽን የሚለው ማወቅ ፈልጋለሁ። አመሰግናለሁ ሞገስ። እሺ እንደዚህ አጠር አድርጉ ሌሎቻችሁ። እሺ ጤና ይስጥልኝ ሞገስ እንደምን አለ? እግዚአብሔር ይመስገን። ይቀጥሉ። አጠር አድርጎ ጥያቄ አስተያየቱን ያቅርቡ። እንደ ኖቲስ እንትን ማለት ፈልገው ጥያቄው ያው ሁሉም ጤና ባለሙያ መሆኑን እንዲታወቅ ነው። ሌላ በዚሁ እንዲታይ ፈልገው አሁን ላይ ባለው ጤና ባለሙያው ችግር ውስጥ ወል ተቋርጧል መሰለኝ። እሺ ሄሎ ጤና ይስጥልኝ። እባክዎት የኛን ውይይት ይዝጉ። ለሶስተኛ ጊዜ እድል ሰጥቼ አሁንም እየተቆራረጠ ነውና ይዝጉ የኛን ውይይት ከኋላ ያለውን የሚሰማውን ድምጽ። ይሰማል? የኛን ድምጽ ከኋላ ኢኮ አለና የኛን ውይይት ይዝጉና ጥያቄዎቱ ወይ አስተያየቱን ያቀርቡ። ጋሪ ደጋባኒ ደሰገሌ ኬኛ ከንዱበ ጅሩ ሰንጩፊ Okay, gafin kiyamal ni jawari akka lammi Itoophiyaatti yookiin immoo kallattii Itoophiyaa tokkotti gaafiin yeroo baay'ee muumicha ministeeraa irratti ni dhiyeessu kun gaafii dhuunfaa fakkaata waan ta'eef sirriidha. Qaala'insa jireenyaatiin wal qabatee ogeessi yookiin immoo akka Itoophiyaatti hojjetaanii gaafii qabaachuu danda'a. Gaafiin kun immoo gaafii humna biyyaatiin walgitu, gaafii dinagdee biyyaatiin walgitu ta'uu qaba. Inni akka nama quuqama tokkotti gaafa yaada kana kaasu Jawaar maal bakka bu'ee bakka dhummaa hawaasa wayii qabateet immoo beekamtii kamiitiin gaafii kana kaasuu danda'a. Erga kaasee yoo dinagdeen biyya tokkoo waan qaban biyya fi bulfatan waan ta'eef humna dinagdee saniif mootummaa bulchaa waan ta'eef mootummaa ministeera mallaqaa ta'eetu akkamitti yaada kan dhiyeessuu dandeenye kan jedhu gaafii tokkoffaa. Lammaffaa irratti immoo inni yeroo baay'ee biyyatti dhalata kana Itoophiyaan biyya keessa sablamni keessattuu biyya kana immoo akka lammii lammaffaatti yookiin immoo akka lammiin kun jiraatee hunduutti kan inni yaadaaf jechuudha. Kun immoo akkamitti ta'uu danda'e maaliif ta'a? Ilaalchi yeroo baay'ee muummicha ministeeraati qabu ilaalcha hinaaffaa natti fakkaata. Maaf akka obboleessatti itti dhiyaatee waliin hojjechuu hin dandeenye. Maaf hinaaffaadha yeroo baay'ee dubbii faallaa deemachuu barbaade. Ayyee dhageenyeera san gaafatteera gaafii tokkoffaa irratti baay'ee galatoomii carraa namoota biraatiifis kan waan qabnuuf galatoomii. እሺ ያዘ ጋፊ ናፋቲስ ቀበጥ ትንሽ አንድ ሁለት ሶስት ሰው ይጨምር ብዬ ነው ጀዋር በዚህ ስለምናበቃ ሌላ ዙር ስለማይኖር ሰላም ጤና ይስጥልን ሰላም ወገሳ ስለቆይ ሐኪም ነኝ እሺ ይቀጥሉ ሄሎ ይሰማል ይቀጥሉ እሺ ኢትዮጵያ ሐኪም ነበርኩኝ አሁን ወደ 9 ዓመት ነው ያለሁት ሌላ ሀገር አሜሪካ ነው
ይሄ የሐኪሞች ክፍያ ነገር በጣም የቆየ ነው። አዲስ ኢሹ አይደለም። የሚሰማው ግን ያጣ ጉዳይ ነው። የነበሩት መንግስታትም ነው አሁንም ያለው ሁልጊዜ ጥያቄው ሲቀርብ መጨረሻ ላይ ሄዶ ይታፈናል ለስቴስ ያው ፖለቲካልም ይሆናል። አንዳንዴ ደግሞ የአድሚኒስትሬሽን ነገር የሚሆንና ሰዎች ወደ ስልጣን የሚመጡበት ይሆናል እንጂ ወደ ታች ወርዶ የሐኪሞች ህይወት ማይለውጥ ሆኖ ይቀራል፣ ይበሰበሳል። ማንሳት የፈለኩት ያው ችግሮቹ እንዳሉ ሆነው እኔ ከሌላ አንግል ነው። በቂ ገንዘብ አለ ይሄንን ችግር ለመቅረፍ። የሄልዝ በጀቱ በጣም በቂ ከበቂም በላይ የሆኑ ገንዘቦች አሉ። ለዛ ደግሞ ትንሽ ዴታዎች ብዙ ጊዜ ስነሳ ስለማለት ግን ጊዜው የሚበቃ ከሆነ አጠር አድርገ ለምሳሌ የ2016 ዴታ ነው። የጤና ሚኒስቴር ዓመታዊ የሀገሪቷ በጀት 6-8% ብቻ ነው የሚሰጠው የነበረው። በጊዜው ከነበረው በጀት 20 ቢሊዮን ብር እንደማለት። ከመንግስት የምናገኘው ይሄ ደግሞ ጤና ሚኒስቴር ለኛ የሚነግረን የጤና ዓመታዊ ወጫችንን 10-15% ብቻ ነው የሚሸፍንልን ይላል። ይሄ እነዚህ ነገሮች የነገሩን ዶክተር ከበደ የሚኒስቴር ዴታ የነበሩት፣ አቶ ካሱ ሲኒየር ግሮዝ ኤንድ ዴቨሎፕመንት ፖሊሲ አድቫይዘር የነበሩ፣ አቶ ጌታቸው የዶክተር አሚር ቺፍ ኦፍ ስታፍ ራሳቸው ዶክተር አሚር 10% 15% ነው ይላል። በዛ ሂሳብ ከተሰራ ከአጠቃላይ የዓመታዊ በጀት 20 ቢሊዮን 13% ከሆነ 153 ቢሊዮን ብር አካባቢ በጊዜ የነበረውን በጀት ነው። ሄልዝ ኤክስፔንዲቸሩ ነበር የሀገሪቷ 62% የሀገሪቷን በጀት የሚያክል ገንዘብ ሄልዝ ኤክስፔንዲቸር ነው። ይሄ የቀረው ዲፈረንስ ከዶነሮች የሚመጣ ከናይኔት የሚመጣ ከተለያዩ በብድራት ሁሉ የሚመጡ ገንዘቦች ናቸው። የዓመቱ ኤክስፔንድ እናርገው የደውሌቱን ሪፖርት ደግሞ ለሚያየው የአንድ ኢትዮጵያዊ $73 ነው ሄልዝ ኤክስፔንዲቸር ፐር ካፒታ። ይህ ማለት ሪፖርቱ ላይ ታየነው ወደ የወርልድ ባንክ እንደውም በጣም ትልቅ ይሆናል 426 ይሆናል። በጣም የተጋነነ ቁጥር ነው የሚሆነው። ስለዚህ አቨሬጁን እንውሰድ። በየአመቱ በሁለቱ ያለው እንትን አናካውንት $92 ቢሊዮን ቢሊዮን የኢትዮጵያ ብር ነበረ ሄልዝ ኤክስፔንዲቸሩ ላይ ሪፖርት የሚደረገው የሚባለው እና ደግሞ እውነት በስነ ስርዓት በሀገሪቷ በስታቲስቲክስ ኤጀንሲ የታመነው የሚወጣው 92 ቢሊዮን የት ነው የሚሄደው የብር ብለን ሲጠየቅ ቻናል ነው የሚደረገው የተለያዩ የመንግስት ፕሮጀክቶች ጋር ነው የሚሄደው። ብሩ ጎሎ አይደለም ችግሩ ያለው ብሩ ስለሌለ አይደለም፣ መፍታት የሚፈልግ ፈቃደኝነት የማጣት ጉዳይ ነው። እና እነዚህ ነገሮች ትንሽ እኮ ቢስተካከሉ ሙሉን እንኳን አይመልሱ የተወሰነው ቢያደርጉ የሐኪሙን መለወጥ ይችላሉ። ከዛም በላይ ግን ሐኪሙ ደሞዝ በላይ ምክንያቱም ኢትዮጵያ ውስጥ ያለው ሐኪም 7000 ሐኪም ነው። 7000 ህይወት መለወጥ አይደለም ትልቅ ኢፌክት ለሀገር የ7000 ሰው ደሞዝ ማሳደግ ትልቅ እንትን አይደለም። እነዚህ ሁሉ ትልቅ ገንዘብ ወደ ሄልዙ ተመልሶ በስነሳ ፕሮፐርሊ ማኔጅ ቢደረግ አንደኛ የሐኪሙ ህይወት ይለውጣል። አሁን ያለው ግን በትልቁ ደግሞ የሀገሪቷን የጤና ችግር በጣም በደንብ አድርጎ ይቀርፋል። እሺ እኔ ለማለት ነው። አመሰግናለሁ። በጣም እናመሰግናለን። ያው ጀዋር ፍቀድልህ ስላልከኝ ነው እንትን ያልኩት እንዲጀርስ ዳታ እያቀረበ ስለሆነ አንድ ሁለት ሰው ተቀብለን በዛ እናበቃለን። ሰላም ጤና ይስጥልኝ። ከኋላ ያለውን የእኛን ድምጽ ይዝጉና ሳብስታየት ጥያቄ ይስጡ። ዘግቻለሁ ሞገስ የ30 ሰከንድ ጥያቄና የ30 ሰከንድ ሐሳብ አለኝ። ይቀጥሉ። በመጀመሪያ ጀዋር በአንተ ዘመን በመወለዳቸው በጣም ፕራውድ ከሚሆኑት አንደኛው እንደውም ኩንጀ ነገር ፈልጋለሁ። ሁለተኛው አብዛኛውን ጊዜ የፖለቲካ ችግሮችን ነው የምናነሳውና ሀገሪቷ ውስጥ ያለው ሶሻል ፋብሪኩ ራሱ እየተበታተነ እንደሆነ መጨካከንን ጨምሮ በጣም ብዙ መጥፎ ነገሮች እየሆኑ እንደሆነ የሚዘነጉ ነገሮች አሉ። እሱንም አንዳንዴ ብትሄድበት። ሌላው ደግሞ የፖለቲካውን በተመለከተ እኔ ፐርሰናሊ ጀዋርንም አውቀዋለሁ። እንደ ፓስት ከሱ ጋርም ሰርቻለሁ የተወሰነ
ጀዋር ለምንድን ነው ይሉንታ የሚይዘን? አንዳንዴ ብዙ ነገር እንደተበለሻሸ ታውቃለህ። ያንተንም ፖቴንሻል በጣም እንረዳለንና ለምንድን ነው ይሉንታ የሚይዘን? ይሄ መንግስት መሄድ ስላለበት ብዙ ነገሮች እንደሚያስፈልጉ እንረዳለንና ኢትዮጵያ ውስጥ ያለውን ነገር አንደርማይን ማድረግ ይመስለኛል። ስለ ጤና ብቻ ማንሳት ማለት ስለ ጤና ባለሙያዎች ብቻ ማንሳት እና ብዙ ችግሮች አሉ። ስለሱ ነው ማንሳት የፈለኩት። አመሰግናለሁ ሞገስ። እሺ እኛም በጣም እናመሰግናለን። ጥሩ ሌሎቻችሁም እንደዚህ አጠር ጥያቄ ብታደርጉ ጊዜ ሴቭ ያደርጋል። ለማንኛውም አንድ ሰው ፖሲብሊ በአፋን ኦሮሞ ድል እንስት መጠየቅ የምትፈልጉ ሰዎች ካላችሁ ሄሎ እንዴት ነው ነገር? ስልክ ላይ እንትን ከሆናችሁ በኋላ በቀጥታ እንትን በሉ። እሺ አንድ ሰው አለ መሰለኝ። ሰላም አይሰማም? ከኋላ ያለውን የኛን ድምጽ ይዝጉ ደዋያችን። አየ ጋፊ አየ ትፉስ ጋፊንኮ እንቁዳለ ኮቢ ከወሰ ከክኑ ተቆጥቲ ዋይ ደግሞ ሳለዲ ደበሉ ቆፎ ሱልጣኔ indagamu tifufi addacitetru ani wadamsa dabarsuun barbaada akka dhuunfaatitti gaafa ogeessa fayyaa taatu dhuunfaa keetitti hin jiraadha hojjette baay'ee jiraachuun nama rakkisu nan beekaa garuu hawaasadhaaf jiraatta fakkeenyaaf warri lookaalii reesidentii baratanii dhufu kunniin deebi'anii mootummaa hin tajaajilanii beektaa yookaan gara dhuunfaa እየተቆራረጠ ነው ሰገሌን ከ ጭጭታ ጅራ ዮካን ዴቢሲ ነው ፊልብልሜ ሌላ ሰው እናስተናግድበት ሄሎ ሰላም ጤና ይስጥልን ገለቶማ ጆአርም ሞገስም ጆአር ስፔሻሊ ናሞታ በራቴፊ beekumsaa fi iddoo ati laattu baay'ee namatti tola. Baay'ee namoonni baay'een illee namoonni qomoo garaagaraa illee namni baay'een kan si deeggara yaadullee sababa kanaafi dhimmi ani barsiisaa yuunivarsiitiiti. Wantoota miidhamtoota sirna kanaatiin warra anirraa addamtii jechuudha. Biyya biraallee deemnee barnootaaf amma biyya biraa jirra. Pooket maniin illee sababan beekamneen filaayitiin yeroo lama ture barata kan agreementii biyya wajjin hoom yuunivarsiitii wajjin mallatteessine illee kan dhaabbate. Garuu wantoota amma xixiqqoo akkasii kana haasoo duwwaani amma kan namni biraa kaasillee jira. Wanta akkasii nama wantoonni kun sirratanii biyyi sun amma sadarkaa irratti jijjiiramurra hin jirtu waan ta'eef dandeettii ati qabdu namni hundi si hubata hin beekamas. Kanaaf gara waan guddaa jijjiirama gadi fagoo ta'etti osoo deemame maaliif har'a miindaan keenya immoo sirratee fi dhukkubni biyya sanaa dhukkuba gadi fagoo waan ta'eef wantoota kanarratti itoo cimsitee hojjette jechuu fi guddaa galatooma. I'm really happy. አዲስ ገለቶን በዚሁ እናብቃ። ጀዋር ያው ቪዲዮው ደስ ስለሚላችሁ ግን ከጊዜ አንፃር የተጠየቁትን እንድትመልስ እድል ሰጣለሁ። እኔም እንዳጋጣሚ ጥያቄዎችን ይዣለሁ። ስለዚህ የዘለልከው ካለ አስታውሳለሁ። አሁን ወደ አንተ ልመለስና በዚሁ እናበቃለን። የመጨረሻው ዙር ባንተ ማብራሪያ። እሺ አመሰግናለሁ። ሰብሰብ ለማድረግ አይ ቲንክ መጀመሪያ የጠየቀው ሰው ጥሩ ነገር አንስቷል። እኔም ላስረጽ የፈለኩት ምንድነው ይሄ ጥያቄ የደሞዝ ጭማሪ የገንዘብ ጥያቄ ብቻ አይደለም። ትልቁ ጥያቄ የክብር ጉዳይ ነው።
አንድ ሁለተኛ የሐኪሞቹ ብቻ ጥያቄ አይደለም ደግሞ የክብር ጥያቄ ዛሬ መምህራኑ ሌላውም ሰራተኛ አንድ ኮመን የሚያደርገው ከኑሮ ውድነቱ ባስናነሰ ምናልባት በበለጠ ሁኔታ የክብር ጉዳይ ነው ማህበረሰቡ ውስጥ በስንፍናቸው በሌብነታቸው የሚታወቁ የማይገባቸውን ስልጣንና ጥቅም ይዘው የማይገባቸው ኑሮ መኖር ብቻ አይደለም ኦኬ ሌላው በእውቀት በጥረት እንደሚበልጣቸው የሚያውቁትን መምህር የሚያውቁትን ሐኪም የሚያውቁትን ኢንጂነር ማጣጣል ማዋከብ ማሰር መዝረፍ it has become a commonplace የንቀት ማመናጨቅ ጥያቄ ሲነሳ የኛ ቢሮ ገንዘብ የለውም ለዚህ የሚበቃ ገንዘብ የለም ታገሱን እኮ የጨዋል ከጸረ ሰላም ኃይሎች ጋር ነው ከፋኖ ጋር ነው ከሸኔ ጋር ነው ከወያኔ ጋር ነው እያሉ ሰው እያደረጉ ማፈር ሌላ በቴሌቪዥን መናገር ማፈልጋቸው really ugly shameful የሆኑ በባህላችን ውስጥ የሌሉ ነገሮች የሰራተኛውን ስብዕና የሚያዋርዱ ነገሮች እነዚህ ጥያቄዎች again I know what they're talking about በውስጥ የሚጽፉልኝ ስም እየጠሩ ቦታ እየጠሩ ስለነዚህ ወረዳ ላይ ዞን ላይ በተለያየ ቦታ ላይ የተሾሙ ካቢኔዎችና ካድሬዎች የሚያደርጉት የስራ ቦታውን ቶክሲክ አድርገውታል they have created a very toxic disrespectful work environment ላይ የፈጠሩት በሀገሪቷ ውስጥ ሰው የሚያገልግሉት የመንግስት ሰራተኞችም ለመገልገል የሚመጣው ህዝብም የመንግስት ቢሮዎችን ተጠይፏቸዋል ተገዶ አማራጭ አጥቶ እንጂ መሄድ አይፈልግም ዛሬ የኢትዮጵያ መንግስት ሰራተኛ እድል አጥቶ ሀገር ሆኖበት ኑሮ ሆነበት እንጂ መግባት አይፈልግም they made it so unbearable ይሄ ነው የክብር ጉዳይ የሚለው የሚነሳው ጥያቄ ሁሉም የሚያነሱት ፕሮፌሰሮችም የሚያነሱት ኢንጂነሮችም ሁሉም የሚያነሱት ያለው ንቀት ሙስና እኮ ልንለው አንችልም አሁን ኢትዮጵያ ውስጥ ያለው ቀንድ ያወጣ የባለጌው ዘረፋ መዘረፍ ብቻ አይደለም ተዋርደህ ነው የምትዘረፈው this has created a very institutional decay ፈጥሯልና እሱን ወደፊት አይ ቲንክ ጊዜ ወስደን የምንወያይበት ይሆናል አው አንድ ጥያቄ እንዳለው የጤና ባለሙያዎች ጉዳይ በቅርብ ነው ስከታተለው የነበረው ለረጅም ጊዜ ይሄን የምናገረውን አናግሪያቸው አንብቤ በመከታተል ነው ብዙ የነሱ ፌስቡክ ፔጆችን ሐኪሞችን እየተከታተልኩ ኦፍ ኮርስ ባለቤቴ ሐኪም ስለሆነች የምሰማው ነገር አለ ሌሎችም የምሰማቸው ብዙ ነገሮች አሉ ከዚህ ጋር ተያይዞ ነው የምሰማው ሌሎችም ሌላውን ጥያቄ ያነሳዋል ስለ ለምሳሌ የሲቪክ ሰርቪስ ሴክተሩ ምን አልተረዳዋል የተወሰነ ምረዳዋል የበለጠ ለመረዳት ደግሞ ሬዲ ነኝ እናንተ ባላችሁበት ሴክተር ውስጥ ያሉ ችግሮች ምንድናቸው ችግሮች ብቻ ሳይሆን በምን መልኩ ነው ፊክስ መደረግ ያለበት ጓዶች የኢትዮጵያ አስተዳደራዊና ፖለቲካዊ መፍትሄ በእውቀት በውይይት ላይ የተመሰረተ መሆን አለበት እውቀትን ደግሞ የምናገኘው በማንበብ ብቻ ሳይሆን lived experience አላችሁ እየኖራችሁ ያላችሁን ልምድ ፖለቲከኛው ማዳመጥ መቻል አለበት ዛሬ ቅድም ስለ የነበረው የሐኪሞቹን ጥያቄ ለምን ገባችሁበት የሚሉት ስለሚመለከተን ነው ስለ ዲሞክራሲ ብቻ መናገር ዋጋ የለውም የህዝባችን ችግር እያንዳንዱ መናገር ማወቅ መቻል አለብን አስተምሩን እኛም ብቻ ሳይሆን የፖለቲካ አመራሩን በሙሉ አስተምሩት የፖለቲካ ላይ ያሉት አሁን ስልጣን ላይ ያላችሁ ሰዎችም እውነት ካላችሁ አሁን ለነዚህ ሐኪሞች ሌላም ሰራተኛ ደሞዝ መጨመር አይቻልም ምትሉ ከሆነ ቅድም አንድ ሐኪም እድል የሰጠነው አለ ሰፋቁ ያቀረበው እስቲ አቅርቡትና በሐዝ ይቅረብ ምክንያታዊ በሆነ መልኩ በሐዝ ይቅረብና ለክርክር ለውይይት ይቅረብ ሀገር የሚገነባው በዛ መልኩ ነው ለማለት እወዳለሁ የቦረኛ የጠየቀኝ ጥያቄ ሎክ ቦሌ ሰፊያ ሁዋይ ለመዱን ፋቲነች አብይ አህመድ ሆገና በኢትዮጵያ ጃብቱት ሂሬ ደማ ለሚሌ ሚሊዮን ድብትኮ ሶዶማ ተካቀብ ጋፋይ ንክለ ደቆ ኮባሳ ከሌለቁ ኢትዮጵያ ከባሳ ተሮም በከን ያዙ ደይሱቲ kan sofera te demun gaha kile de ko fafi biye gutuda kile galchu de maitu
kana dhimma dhuunfaati miti dhimma ilaafa waan biraa irra deemuun barbaadu waan ittiin afariin qabu waan ittiin qaanfatan malee san wanni hin qabu yeroo hedduu wanni irra itti dhiyaatanii maan gaafanne yaallee war kun waan yaalame amma garuu gaafiin ka'u jiru namu wanni hubachuu qabdan waa lamarraa eega tokko waan nama dhuunfaa fakkeessuudha deemtan lammaffaa gaafiin ogeeyyoonni fayyaa kaasaa jiran kun gaafii biyyoolessaati gaafii namummaadhaati gaafii kabaja biyyaati biitii hayyuufiin kabajne biitii qaroofiin hin kabajne ni beektan mana barnootaa keessa bara hundi keenya namni haakima ta'u bar daree itti barannu keessaa waliigalaan attaaqaalaa tokko hanga sadii warra ba'u barooree haakima dheetu kun hanga isaan qo'achaa turan ni beektan qo'atanii maatrik qabxii olaanaa fidanii yuunivarsiitii seenanii yuunivarsiitii fannisanii haakima ta'anii sanboon ispeeshaalistii ta'aniiti jiran gaafiin isaan kaasaa jiran gaafii maallaqa qofa miti gaafii kabajaadhaati isaan akkasitti gubatanii beekumsa rabbiin kenneef hojii cimaadhaan guddisanii haakima ta'an kaasneen gaafa isaan qoratan hanjamaa godhaa ture kutaa sagaleeroo sagalee deddeebi'aa ture har'a qaxxaamuraan aangoo qabateeti V8 oofaa dachaa isaanii maallaqa nyaachuun hafeeti qaanyeessuu salphisuu tuffachuu hidhuu darabuu barbaada inni nama bakka kabaja qaba paartii keetan deeggara nama keetan deeggara mee abbaa nagaa fi ganan gaafadha ilmi kee akka haakima ta'uu barbaadda moo akka kaadiree ta'uu barbaadda ilmi kiyya dooktora jechuun waa'ee mallaqa waa miti ilmi kiyya sammuunsaa qaroodha jabaatee barate jettee ittiin boontaa bara namni bar ilmoo isaa bilineera ta'e caalaa ilmoo isaa dooktara ta'e wanni dhaadheessuu wanni himatuuf that is excellence the symbol of excellence kanaaf kana gara sabaatti sin diibina gara paartiitti sin diibina this is fundamentally fuuldureen biyya keenya beekaa fi ciccimaa isaa nama kennaa rabbi guddaa qabu nama kennaa san immoo dalagaadhaan guddifate kabaja isaa malu itti horuuni biyyaa fi uummata kabajuu waan taate akkasiin ilaaluun barbaachisaadha. መጨረሻ ላይ ከሀገር የወጡ ሐኪሞች ብዙ ጊዜ ያገኛቸዋለሁ የኛ ሀገር ዜጎች የሚገርሙ ናቸው ስታርቲንግ መጀመሪያ ሲንጋፖር ሲሄድ ወጣቶች ከዛ ጀምሮ አገኛቸው ትልልቅ ሆስፒታል እየሰሩ ትልልቅ ሪሰርች ሴንተር እየሰሩ ህልማቸው ሀገራቸው ተመልሰው ህዝባቸውን ማገልገል ነው ተቸግረውም ራሱ ወጥተው ተምረው አንድ 5-10 ዓመት ነው እንደውም ብዙ ጊዜ መከራቸው እንደተመረቁ መለሳለው ሲል ቆይ አትመለሱ ትንሽ ቆዩና ትንሽ ገንዘብ ያዙ ትመለሱ አይ ቲንክ ሰም ፕራይቬት አት ሊስት ወደ ፕራይቬት ፕራክቲስ ጀምሩና የራሳችሁ ኑሮ እየደገማችሁ ለአንድ ሁለት ሌሎች ሐኪሞችም እድል ተከፍቱና አት ሊስት ለራሳችሁ ገቢ ብዙ ሳትጨነቁ ህዝቡን ማገልገል ትችላላችሁ የሚል ምክር ነው ብዙ ጊዜ እናገራቸው እና የሀገራችን ሐኪሞች በዓለም ላይ ብዙ ሐኪሞች አሉ ተመልሰው ሀገራቸውን ማገልገል ይፈልጋሉ የመንግስት ፖሊሲ መሆን ያለበት ለሐኪሞች ብቻ ሳይሆን ለምሁራን ለአዋቂዎች ለኢንጂነሮቻችን ለፕሮፌሰሮቻችን the best and brightest one appreciate የሚያደርግ አተ ሚኒመም እኔ ሌላ ጊዜ ተሰጣይ ተመክሮዬን ልነግርህ እችላለሁ ማሌዥያ እንዴት እንዳደገች ማሌዥያ ሰልወል ካንትሪ በነበረችበት ወቅት ብራይት የሆኑ ልጆችን በስኮላርሺፕ ሌላ ሀገር ልከው እነኛ ልጆች 10 ዓመት ሰርተው ከዛ ተመልሰው ሀገር እንዴት እንደገነቡ ከላቲን አሜሪካ ኤግዛምፕል አንስተን ድል ከሰጠኝ አንድ ቀን በስፋት አሁን ጎስሩ እናቱም ሀገር የሚገነባው ብሬን የክህሎትና የእውቀት ወደ ውጭ ቢሄድ የሚቆም ነገር አይደለም ይሄዳል አንደኛ ወደ ውጭ ምልካቸው ራሱ በደህና ትምህርት በደህና እውቀት እንዲሄዱ ወደ ሳውዲ ወደ ሌላ ምልካቸው በባርነት ምልካቸው ምክንያቱም እውቀት አስይዘናቸው አይደለም ኢማጂን እኛ ነርሶችና ዶክተሮችን ብንልክ ነርሶችና ዶክተሮችን መላክ ምንችለው ደግሞ ዛሬ በስራው ላይ ያሉትን ነርሶችና ዶክተሮችን ክብር እንሰጣቸው ነው እና ወደፊት ፊሊፒንስ እንዴት ከችግሩ እንደተላቀቀች ፊሊፒንስ የህዝብ ብዛትን እንዴት ወደ ሀብት እንደለወጠች ወደፊት የምንዋየው ይሆናል እንግዲህ ቲንክ ብዙዎች ሸፍነናል እኔ የመጨረሻ ምክር ለመንግስት ፕሊዝ ይሄንን ሰላማዊ ጥያቄ በአፋጣኝ መልስ ስጡት ሳይቃጠል በቅጠል ብሏል ህዝብ ውስጥ እንደምትሰሙት በጣም ሞልቶ ሊፈስ የደረሰ መካት አለ
እኛን ብሌም ከማድረግና ችግሮችን ኤክስተርናላይዝ ለማድረግ ከማድረግ ይልቅ ቅድም አንድ ስታቲስቲክስ ያቀረበው ወዳጅ ያለው I am 100% sure አሁን ባለው የኢትዮጵያ ኢኮኖሚ አቅም እነዚህ ሀኪሞች ከጠየቁት በእጥፍ መክፈል የሚያስችል ኢኮኖሚያዊ አቅም አለ። ለማይረባ ነገር ማባከን ካቆምን ለጦርነት አውዳሚ ጦርነት ማባከን ካቆምን የሀገራችንን ሰራተኞች በእጥፍ ደሞዛቸውን ጨምሮ ህይወታቸውን በተሻለ ደረጃ ማደራደር የሚያስችል ገቢ ያለ ይሄንን በአግባቡ መጠቀም ነው የሚያስፈልገው። ሞገስ እንዲሁም ተሳታፊዎችን አመሰግናለሁ። እኔም አመሰግናለሁ። ምናልባት ቅድም በሆኖሩም ሁለት የተጠየቀው ጥያቄ የግል ቅናት ነው ጠቅላይ ሚኒስትሩ ትቀናለህ የሚል ነው። እሱን ነው የተረጎመው፣ እሱን ነው መልስ ሰጠው። ስለዚህ አይደለም የቅናት ጉዳይ ሳይሆን ይሄ ባቡሩ ሁላችንንም ይዞ ወደ ገደል ይገባል። ችግሩ ከብሔር ጋር ከሰፈር ጋር ከግለሰብ ጋር የሚያያዝ ሳይሆን አገር አቀፍ ነው፣ ሁሉን አቀፍ ነው፣ የሁሉም ችግር ነው ብሎ ነው የመለሰው ጨመቅ ስናደርግና እሱን ነው። ሌሎችንም ሌላ ጊዜ የምንመለስበት ይሆናል። በርካታ ሰዎች እየጠየቃችሁ ነው ያላችሁት። ግን ረጅም ጊዜ ነው የቆየ ነው። ከዚህ በላይ መቆየት ስለማንችል ብንቆይም ሁላችንም ስለምንደክም